ሙልጌታ እንዲያረዳ ያለው የንስር ማይክሮ ፋይናንስ ምክትል ፕሬዚዳንት ነኝ። ላለፉት 9 ዓመታት አካባቢ በንስር እና በፋይናንሻል ተቋማት ላይ ነው የሰራው ያለሁት። ከዛ በፊት ያለው ባክግራውንዴ አይ ዋዝ ኤ ሌክቸረር በዚህ ታምሳ የተለያዩ ጥያቄዎች በፎርሃንድ ሰጥተን ነበረ እና አሁን በዛ ተተክሮ የተለያዩ በሎን ዙሪያ እንዴት ማለት እንደምንችል እና ያው ይታወቃል፣ አንድ ቀን አይቀርም ሎን መጠየቃችን እንደማይቀር ለቢዝነሳችን ሊሆን ይችላል፣ ለፐርሰናል ዩዝ ሊሆን ይችላል። ሎን በጣም ኢምፖርታንት ፓርት ኦፍ አወር ሶሳይቲ ነው። ሁላችንም ሳናስበው we will be at the point where we require those. So Ato Mulugeta will be answering those questions. If you have additional questions, መጨረሻ ላይ መጠየቅ ትችላላችሁ። Okay. So what are the questions? Sure. Can I get from here? Yeah, sure. Okay. በቅድሚያ ስለጋበዛችሁ ቫልዩ ስላደረጋችሁ በጣም አመሰግናለሁ። ስለመጣችሁ ደግሞ በጣም ደስ ብሎኛል ስለተገናኙ። ጌቲንግ ዛት ሎን የሚል አንድ ቶፒክ አንስታችሁ እንዴት ነው የሚለውን የተለያዩ ጥያቄዎች ደርሰውን ነበር። እነሱን ጥያቄዎች ላይ ሪፍሌክት እናደርጋለን አንድ ባንድ። ስለዚህ እዚሁ እያየሁ ሪፍሌክት አደርግባቸዋለሁ ማለት ነው። የመጀመሪያው ኤምኤፍአይዎች እነማን ናቸው የሚል ጥያቄ ነው። ኤምኤፍአይዎቹ ቤዚካሊ በሶስት ይከፈላሉ። የመጀመሪያዎቹ በአመሰራረት ማለት ነው ገቨርንመንት ቤዝድ የሆኑ ኤምኤፍአይዎች አሉ። አሁን ላይ አንዳንዶቹ ባንክ የሆኑ ማለት ነው። ሁለተኛዎቹ ኤንጂኦ ቤዝድ ናቸው፣ ኤንጂኦ ባንክ ያደረጋቸው። ሶስተኛው ፒውርሊ ፕራይቬት የሆኑ ሼር ካምፓኒዎች ናቸው። ሶስቱም በብሔራዊ ባንክ ሬጉሌት የሚደረጉ ናቸው። አንድ የሚያደርጋቸው ነገር ሁሉም ማይክሮ ስሞል እና ሚዲየም ኢንተርፕራይዝ ላይ ፋይናንስ ለማድረግ የተሰማሩ ናቸው። አንድም በዳይሬክቲቮቹ፣ ሁለትም በፎከስ አድርገው የገቡበት የኢኮኖሚ ዘርፍ ማለት ነው። ስለዚህ እነኚህ ላይ ይሰራሉ። በአብዛኛው ብድርና ቁጠባ ወይም ፕራይመሪ ኦብጀክቲቭ ኦፍ ፋይናንሻል ሴክተር የሚባለውን ብድርና ቁጠባ ነው የሚሰሩት። ሁለተኛው ጥያቄ ከባንክ በምን ይለያቸዋል የሚለው ጥያቄ ነው። ባንኪንግ ላይ ወይም ፋይናንሻል ሴክተር ላይ ሁለት ሶስት ኦብጀክቲቮች አሉ። የመጀመሪያው ቁጠባ መሰብሰብ እና ብድር ማበደር which is a primary objective of financial institutions ማለት ነው። ሁለተኛው ፎሬክስ ውስጥ መግባትና መሳተፍ ነው። ከዛ ውጭ ኤልሲዎች አሉ፣ እነኝን ኢንጌጅ ማድረግ ነው። ስለዚህ ማይክሮ ፋይናንሶች ከባንኮች የሚለየው አንደኛ ኢንጌጅ የሚያደርጉበት የቢዝነስ አይዲያ ነው። ስለዚህ መጀመሪያው ፕራይመሪ የምንለውን ነው አድሬስ የሚያደርጉት፣ ብድርና ቁጠባ ላይ ነው ፕራይመሪ ፎከስ አድርገው የሚሰሩት። ስለዚህ ፎሬክስ ላይ አይሰሩም። ሌላኛው ነገር ደግሞ ታርጌት ያደረጉት የቢዝነስ ሴክተር ወይም ደግሞ የህብረተሰብ ክፍል ሪላቲቭሊ ማይክሮ ሚዲየም እና ስሞል ኢንተርፕራይዝ ላይ ፎከስ ያደረገ ነው በአብዛኛው ማለት ነው። ይህን ይመስላል የሁለቱ ልዩነት ማለት ነው። ቁጥራቸው ከረንትሊ አይ ቲንክ ዩ ካን ብራውዝ ፍሮም ናሽናል ባንክ ዌብሳይት ወደ 62 አካባቢ ማይክሮ ፋይናንሶች አሉ። 31 አካባቢ ባንኮች ከረንትሊ ኦፕሬት ያደርጋሉ ስራዎች ኢትዮጵያ ማለት ነው። ሁለተኛው ጥያቄ ከታንኪዩ somebody is assisting me on this. ስለ ማይክሮ ፋይናንስ ለንስር ማይክሮ ፋይናንስ ፕሮዳክቶች ምን አይዲያ አለ ምን ኢንሳይት አለ የሚል ነው። ስፔሲፊካሊ ደግሞ ለአንተርፕረነርስ ምን አይነት ነገሮች አሉ የሚል ነው። ስለዚህ ንስር ሲቋቋም የዛሬ 11 ዓመት በአንተርፕረነር የተቋቋመው we call him an entrepreneur because he has an idea. By the time he had an idea of ይሄ ሚሲንግ ሚድል የምንለውን የኢኮኖሚ ሴክተር ወይም ሚዲየም እና ስሞል ኢንተርፕራይዝ የምንላቸውን አድሬስ ለማድረግ አይዲያ ኖሮት እዛ ላይ ሪሰርቹን ሰርቶ እነኚህ ፋይናንስ ብናደርግ የተሻለ ለኢኮኖሚ ኮንትሪቢዩት እናደርጋለን የሚል አይዲያ ኖሮት ከፔፐር የተነሳ ነው ስታብሊሽ ሲደረግ። ስለዚህ ባይዘይ ምን ነበር የነበረው የፋይናንሻል ሴክተሮቹ አወቃቀር ባንኮች ከብዙሃኑ የህብረተሰብ ክፍል ቁጠባ ይሰበስባሉ፣ ለጥቂቶቹ ሀብታሞች ፋይናንስ ያደርጋሉ። ፕሮፊት ማርጂናቸውን በአብዛኛው ከኮርፖሬት ከስተመሮች በብድር መልክና በኤልሲ እና በጋራንቲ መልክ ይሰጣሉ። ከአብዛኛው ደግሞ ማህበረሰብ ቁጠባ ይሰበስባሉ። በዚህ መንገድ ኦፕሬት ያደርጋሉ በአብዛኛው
በሌላ በኩል ደግሞ ማይክሮ ፋይናንሶች በጣም ሩራል የሆኑ ገጠራማ አካባቢዎች ላይ ሄደው ነው ከአግሪካልቸር ላይ ስፔሲፊካሊ ፋይናንስ ያደርጋሉ። ከብዙሃኑ ይሰበስባሉ ቁጠባ፣ ለብዙሃኑ ደግሞ ብድር ያቀርባሉ። በጣም ማይክሮ ብድር ነው በአብዛኛው የሚሰጠው። ስለዚህ እነሱ እዛ ጋር አሉ። እኛ ደግሞ መሀል ላይ ባንኮችም ሰር የማያደርጓቸው ማይክሮ ፋይናንሶችም ሰር የማያደርጓቸው መሀል ላይ የተሰነጋ የህብረተሰብ ክፍል አለ ነው። ስታርታፕስ ሊሆኑ ይችላሉ፣ የጀመሩ ሊሆኑ ይችላሉ። ነገር ግን ቢኮዝ ኦፍ ሰም ፋክተርስ ላይክ ለምሳሌ ኮላተራል ሊሆን ይችላል የእነሱ ሌቭል ኦፍ ባንክ የሚሰጠው ክራይቴሪያ ማለበት ክራይቴሪያ ስለማያሟሉ ወደኛ መምጣት የሚችሉ ምናስተናግዳቸው የሚችሉ ቢዝነሶች ይኖራሉ በሚል ሚሲንግ የምንላቸውን አይደንቲፋይ በማድረግ ነው ሚኒስቴር ማይክሮ ፋይናንስ የተቋቋመው። ላስት 11 ይርስ እየሰራንበት ያለ እሱ ነው። ቤዚካሊ ሚኒስቴር አድሬስ የሚያደርገው ስሞልና ሚዲየም ኢንተርፕራይዞችን ፋይናንስ በማድረግ ይታወቃል። ለየት የሚያደርገው ነገር የሚኒስቴር ፕሮዳክቶችና ሰርቪሶች በተለይ በብድር ካየ ነው። በብድር ኩዊክ ሎን በመስጠት ይታወቃል። ብድሩ በአንድ ሳምንት ጊዜ ውስጥ አክሰስ መድረግ ይችላል። ስለዚህ ይሄ ነገር በባንኮች ያልተለመደ ነው። ምክንያቱም ብዙ ፈላጊ ያለ እንደምታውቁት ሊሚትድ ሪሶርስ ነው ያለው። ስለዚህ ከአንድ ወር በፊት ብድር አክሰስ ማድረግ በጣም ያስቸግራል። አሁንም ቢሆን ማለት ነው። አሁንም ቢሆን ከአንድ ወር በፊት አክሰስ ማድረግ በጣም ያስቸግራል። ለእንግሊዝ ፕሮሰስ ነው የሚያልፈው። በጣም ሃይሊ ሴኪዩርድ ነው። ኦብቪየስሊ ኮላተራይዝድ ነው። ኤንድ ፎር ፊው ፒፕል ነው ያ ነገር አድሬስ የሚያደርገው ኮርፖሬቶችን ነው በአብዛኛው አድሬስ ለማድረግ ፋይናንስ የሚያደርጉትና ይሄን ሰብሮ ነው የገባውና በአንድ ሳምንት ጊዜ ውስጥ ነው ብድሩ አክሰስ መደረግ ይችላል። ይሄ ለየት የሚያደርገው ነገር ነው። በቁጠባው በኩል ከሄድን የተለያዩ ፕሮዳክቶች አሉ። ነው እንዴት ነው ቁጠባው የሚሰበስበው ስንል ምክንያቱም ቁጠባ ለእናንተ ሞር ሴንስ ሊያደርግ ይችላል። ግን ነው ቁጠባ ሳይኖር ብድር የለም። ስታርታፕም ቢሆን ማንም ሳይቆጥብ ሊጀምር አይችልም። ስለዚህ ኮስት ኦፍ ዲፖዚት የግዴታ ነው የሚሆነው። የሚቀጥሉ ነገሮች አብሮ የሚሄዱ ነገሮች ናቸው። መቆጠብና መበደር አብሮ የሚሄዱ ነገሮች ናቸው። ስለዚህ ለአንድ ቀን ቢሆን መቆጠብ አለበት እንጂ ሳይቆጥብ ተበዳሪ ሊሆን ስለማይችል፣ ስለዚህ ቁጠባ እንዴት ነው የሚሰበሰበው ሲባል ስር የተሻለ ኦፈር በማድረግ የተሻለ ኢንተረስት ሬት በመክፈል ነው ከባንኮች አንሎክ አድርጎ ሶርስ ያመጣል። ባንኮች ሰርቭ ማድረጉትን አድሬስ ማድረጉትን የህብረተሰብ ክፍል ደግሞ እንደገና መልሶ ፋይናንስ ያደርጋል። ስለዚህ የተሻለ ወለድ በመክፈል ሰርቭ ያደርጋል። ኩዊክ ሎን በመስጠት ደግሞ ተበዳሪዎችን ፋይናንስ ያደርጋል ማለት ነው። ስለዚህ እኛ ቤዚካሊ ሰርቭ የምናደርገው ስሞል ኤንድ ሚዲየም ኢንተርፕራይዞችን ነው ማለት በአጠቃላይ so we have a room for startups again like it should be well managed by ሪስኮች አሉ። ፋይናንሲንግ ላይ ትልቁ ነገር ሪስክ አለ። የሚሰበሰበው ሪሶርስ ወይም ደግሞ ፋይናንስ ከህብረተሰቡ የሚሰበሰበው፣ ስለዚህ ሪስክ አለው። ሪስኩ እንዴት ነው ሚቲጌት እናደርግበት የምንለው የአተያይ አለ። የሪስክ ማኔጅመንት ፕሮግራሞች አሉ። በእነሱ ታቅፈን በምን መንገድ ለስታርታፖቹ ወይም ደግሞ ለማይክሮ ቢዝነሶች ፈንድ ማድረግ እንችላለን፣ ኮምፕሮማይዚንግ ሰም ኦፍ ዘ ክራይቴሪያስ ዊ ሃቭ ፎር ኤስኤምኢስ የሚለውን ሰርተንበት እናውቃለን። ከተለያዩ ኦርጋናይዜሽኖች ጋር በመሆን በጋራ ኮክሬት አድርገን ነው ሪስኩን በዚህ መንገድ እኛ ፋይናንስ እናደርጋለን፣ እናንተ በዚህ መንገድ ብለን አንሎክ ያደረግናቸው ስታርታፖች አሉ። ከዚህ ፊት የሀብዛት ኤክስፒሪየንስ ግን በጣም የሰፋ አይደለም። የሰፋው ነገርና ዋና ሜዳችን ኤስኤምኢዎች ናቸው። ይህን ይመስላል ስለ ሚኒስቴር ፕሮዳክቶች ብሪፍ። if you have questions in between I can stop and then we can stop in somewhere and then I can explain better. Okay so I can move on. so ሌላኛው ከባንኮች ለየት ይላል ወይ እናንተ ፕሮዳክቶች የሚሉ yes definitely ለየት ይላል። ማርኬታችን ለየት ይላል፣ ፕሮዳክቶችን ለየት ይላል። ከባንክ ጋር ኮምፒት አናደርግም። ምንም እንኳን ብድርና ቁጠባ ብንሰራም እነሱም ብድርና ቁጠባ የሚሰሩት እኛም እንሰራለን። አንደኛ ሜዳችን እሱ ነው። ግን ተጋጭተን አናውቅም። ያው ኮምፒት አድርገንም አናውቅም። በአብዛኛው ኮምፒውተር እናደርገው። ፕሮዳክቶቻችንም ይለያሉ ስንል በምክንያት ነው። ለምሳሌ ከቁጠባው ብንጀምር ቁጠባ እነሱ የሚሰጡትን ቁጠባ ነው የምንሰጠው። አድሬስ የምናደርገው የተሻለ ኦፈር በማድረግ ኢንተረስት ሬት እነሱ ብዙ ጊዜ አፒታይት ያላቸውም የተሻለ በፊክስድ ታይም ኢንተረስት የተሻለ ሬት ይሰጣለን። ላይክ አስቀማጩ ሪስክ መውሰድ የማይፈልገው የህብረተሰብ ክፍል አባቶቻችን የሆኑት ጡረተኞች
ብራቸውን አስቀምጠው የተሻለ ሬት እያገኙ የእርጅና ጊዜያቸውን ማሳለፍ የሚፈልጉ ሰዎች አድሬስ ያደረገ ፊክስድ ታይም ዲፖዚት ያሉ እነሱ ደግሞ የተሻለ ኦፈር ኢንተረስት ሬት ኦፈር በማድረግ ሞቢላይዝ እናደርጋቸው። ይሄን ያደረጉ በዚህ በጣም ፍሌክሲብል ነው የሚሰጠው። በየወሩ ነው ወለድ የሚከፍላቸው። ላይ ከ1 ሚሊዮን ብር ያስቀመጠ ሰው በየወሩ 20 ምናምን ሺህ ብር በየወሩ እንደ ደሞዝ ያገኛል ማለት ነው። ሶ ዘ ዶንት ፊል ላይክ ዛር ኖት ሃቪንግ ዛት ደሞዝ ማለት ነው በየወሩ። ስለዚህ እሱን አዲስ እናደርጋለን። ይሄን በአብዛኛው አያደርጉም። ለመጀመሪያ ጊዜ የሚሰራ ነው ፍሌክሲብሊ ፊክስድ ታይም ዲፖዚትን በየወሩ ኢንተረስት እየከፈሉ ሲፈልጉ ደግሞ እያወጡት እንዲጠቀሙበት የዛሬ 10 ዓመት ዲዛይን ተደረገው ማለት ነው። አሁን አብዛኞቹ ኮፒ እያደረጉት ነው። ማይክሮ ፋይናንሶችን ባንኮችን ሰም ኤክስቴንት ቢኮዝ ኦፍ ኮምፒቲሽን ኮፒ እያደረጉት አሁን ሪሰንትሊ እያየን ነው ማርኬት ላይ። በሌላ በኩል ብድራችን በጣም ለየት ያለ ነው። አንደኛ ታርጌት ያደረግነው ግሩፕ ኤስኤምኢ ነው። ባንኮች አዲስ የማያደርጉት ነው። ሁዋር ኤስኤምኢስ ካላችሁ ባንኮች አዲስ የማያደርጓቸው ናቸው። ባይ ዴፊኒሽን ዊዶንት ሃቭ ስፔሲፊክ ዴፊኒሽን። ወርልድ ባንክ ዴፊኒሽን ያለው፣ የኢትዮጵያ መንግስት ዴፊኒሽን ያለው፣ ግን ዊዶንት ሃቭ ኤኒ ስፔሲፊክ ዴፊኒሽን። ሁኤቨር ኢዝ ዋንቲንግ ዛት አማውንት ኦፍ ሎን ፍሮም አስ ኩዊክሊ ዛትስ ኤስኤምኢ ፎር አስ። አላሙዲ ሊሆን ይችላል። አላሙዲ ባይመጣም ማለት ነው። ኦኬ ሶ አወር ዴፊኒሽን ኢዝ ሎን ሳይዝ ኖት የሱ ሰራተኞች ኖት የሱ የቆዩበት ጊዜ ኖት የሱ ካፒታል። that's definition given by World Bank እና የኛ ሀገር መንግስት for some specific purpose define ያደርጋቸዋል። ስለዚህ እኛ ኤስኤምኢ የምንላቸው እነሱን ነው። ሌሎች አዲስ ማድረግ የማይችሏቸው እኛ አዲስ የምናደርጋቸው ኤስኤምኢ እንላቸዋለን። ስለዚህ እነሱ ናቸው ሪላቲቭሊ ሎን ሳይዛቸው ከ500 ሺህ እስከ አሁን ከረንትሊ እስከ 6 ሚሊዮን ብር ማለት ነው ፎር የሚያደርገው በአማካኝ ማለት ነው። ሶ በየጊዜው ቢኮዝ ኦፍ ኢንፍሌሽን ከፍ ያሄዳል ሳይዙ። ላይክ 10 years ago it was 100 ሺህ 150 ሺህ እስከ 300 ሺህ ነበር ኤስኤምኢ ብለን ዲፋይን የሚያደርገው። ዛሬ ላይ እስከ 6 ሚሊዮን ብር ከዛም በላይ እስከ 10 ሚሊዮን ብር ይሄዳል ማለት ነው። ስለዚህ ለየት የሚያደርገው ኤስኤምኢ ብቻ ሳይሆን ፕሮዳክቶቹ ለየት ይላሉ። ማለትም ብዙ አላስፈላጊ ሪኳየርመንቶችን ቀንሰናል። ሪኳየርመንቶቹ በሁለት ሊከፈሉ ይችላል በጀነራል። አንደኛ ሌጋል ብለን እናስቀምጣቸዋለን። ለምሳሌ ቲን ነምበር፣ ላይሰንስ፣ አሁን ደግሞ አይዲ። ድሮ ቀበሌ አይዲ ነበር፣ አሁን ደግሞ ፋይዳ አይዲ፣ ሌሎች የጋብቻ ሁኔታ። እነዚህ ሌጋል ሪኳየርመንቶች ናቸው። ከዛ ውጭ ደግሞ የቢዝነስ ሪኳየርመንቶች አሉ። ላይ ካሽ ፍሎ፣ ስንት ጊዜ ቆየ፣ ዋትስ ዘ ኮላተራል የሚሉ የፋይቭ ሲስ የምንላቸው የካራክተር፣ ካፓሲቲ፣ ኮላተራል፣ ካፒታል እያለን ዲፋይን የምናደርጋቸው የቢዝነስ ሪኳየርመንቶች አሉ። ሁለቱ ናቸው። ስለዚህ ሌላኛው ፕሮሰሲንግ ታይሙ ነው። ፕሮሰሲንግ ታይሙ ከአንድ ሳምንት ያልበለጠ ጊዜ ወስዶ በዛ ጊዜ ውስጥ ሰዎቹ ሲፈልጉ አክሰስ እንዲያደርጉት የሚያመቻቸውን ፕሮዳክት ነው። በጣም የሚፈለገው በዚህ ነው። ብራንዳችን እሱ ነው። ኩዊክ ብድር በመስጠት እንታወቃለን። አሁን ድረስ የኛ ፈጣን ብድር ነው ማርኬቱ ላይ ክንጭ ግዛት ማለት ነው። ስለዚህ ብድር ከማግኘት አንጻር ባንኮች ናቸው ወይስ ኤምኤፍአይዎች ይችላሉ የሚል ጥያቄ አለ። የመጀመሪያው ነገር ብድሩ ምን አይነት ብድር ነው የሚል ነው። ላይክ 100 ሚሊዮን ብር የፈለገ ሰው ማይክሮ ፋይናንስ አይሄድም። ስለዚህ ቢፈልግም አያገኝም። ስለዚህ ፕሮቫይድ ዛት ያ ብድር ነው ያለበት ጋር አለ። ስለዚህ አክሰስ ከማድረግ አንጻር በሚለው ብናስበው ቢኮዝ እኛም ሰጠው ብድር የተለየ ነው የተለየ ነው ብለን አስበን አክሰስ ከማድረግ አንጻር how quick can we access from MFIs and banks የሚለውን ከታይም አንጻር ከገመገምነው MFIs በጣም ቤተር ናቸው። because requirement በጣም ትንሽ ነው requirement። ስለዚህ ተበዳሪውን ብዛት አለው። ያን ሁሉ ተበዳሪ በዛ መንገድ አናላይዝ ማድረግ አይቻልም። ለምሳሌ አንድ ኤግዛምፕል ባነሳ ባንኮች ጋር ፋይናንሻል ስቴትመንት ኦዲትድ ካልሆነ አይቻልም። ኦዲትድ የሆነ ፋይናንሻል ስቴትመንት ለዛውም ኮንሲኪዩቲቭ መሆን አለበት። ይሄ ነው ያለበት። እኛ ጋር ዲስ አይነት ሪኳየርመንት የለም። ጀስት ባንክ ስቴትመንት ካለ ያን ሪፕሌስ ያደርግ ይችላል። because most of them now limited የሆነ ኮላተራል ያላቸውና ስታርታፖች እና የሆነ ያክል መንቀሳቀስ ፈልጉ ትራንስፈር ማድረግ የሚፈልጉ ናቸው እንጂ ስታብሊሽ ያደረጉ ፈርም ያላቸው ብዙ ሰራተኛ ያላቸው አይደሉም በአብዛኛው። ኦኬ አንደኛው ሊሚታችን ነው የምንጠይቀው ሪኳየርመንት ማለት ነው።
ኤምኤፍኤዎች ባይፋር በጣም ኩዊክ ሎን ይሰጣሉ፣ ተመራጭ ናቸው። ሜቢ ባንክ ጋር የሚካሄደው ቢኮዝ ኦፍ ሳይዝ ሊሆን ይችላል። ማይክሮ ፋይናንስ ፍጥረታቸውም የሚፈልገውም አክቲቭ ፑል የሚባለውን የህብረተሰብ ክፍል ፋይናንስ ለማድረግ ነው። ያኔ ባንግላዴሽ ነው ማይክሮ ፋይናንስ የተቋቋሙ። ሀሳቡ ሲመጣ ፕሮፌሰር መሐመድ ዩኑስ የሚባል ሰው ነው ባንግላዴሽ ውስጥ የጀመረው ሀሳብ ነው። ምንድነው ሀሳቡ? ሰዎች ሀሳብ አላቸው፣ የሆነ ብር መሰጣቸው ሰርተው መክፈል ይችላሉ። ዴይሊ ሊሆን ይችላል፣ ዊክሊ ሊሆን ይችላል፣ ባቴቨር። ስለዚህ የሆነ ፋይናንስ ብናደርጋቸው ሰርተው መክፈል ይችላሉ የሚል ሀሳብ ነው ማይክሮ ፋይናንስ እንዲቋቋም ያደረገው። ሀሳብ የመጣው ከዛ ነው። ስለዚህ እኛም ሀሳብ ላይ ነው ሞር ፎከስ እናደርገው ኖት አዘር ቲንግስ። በጣም የተሻለ ኩዊክ አክሰስ የሚደረግበት ከማይክሮ ፋይናንስ። ነገር ግን ሀብታሞች ጋር ለመሄድ ደግሞ ባንኮች ናቸው መሄድ ያለባቸው። እንደዛ ነው። ሌላኛው ምናልባችሁ ጥያቄ በገባይ ልክ ነው ሪፋይ የማደርገው ሁልጊዜ ይሰጣሉ ወይ ሲዝናል ይሰጣሉ የሚል ጥያቄ ነው አንደርስታንድ ያደረኩት። እንግዲህ እንግሊዝኛ ሁለተኛ ቋንቋችሁ ስለሆነ የተለያየ አውዳጅ ሊሆን ይችላል። የገባኝ እሱ ነው። እኛ እንደ ንስር እንደ ማይክሮ ፋይናንስም ሁልጊዜ ኮንቲኒስሊ ብድር የሚሰጥ ማይክሮ ፋይናንስ ነው ከባንክ ይልቅ። አይታችሁ ከሆነ ባንኮች የሆነ ጊዜ ተዘጋ ይባላል። ብድር ተዘግቷል፣ ብሔራዊ ባንክ ቢኮዝ ኦፍ ዚስ ኤንድ ዛት ዳይሬክቲቭስ ተዘግቷል ሲባል ሰምታችሁ ታውቃላችሁ አይደል? ስለዚህ ይሄ ዳይሬክቲቮቹ ብዙ ጊዜ አፌክት ያደርጉታል ባንኮችን። ቢኮዝ መንግስት ፊዚካል ፖሊሲ የሚቋጠረው በአብዛኛው ማኒፌስት ያለው በባንኮች በኩል ነው የሚያልፈው። ስለዚህ ማኒፌስቱን ለመቋጠር ሲባል ባንኮች ነው እንደ ምሳሌ የሚጠቀመው። ስለዚህ የሀገሪቱ ፋይናንስ ሰፖርት የሚያደርገው ቬሎሲቲ ኦፍ መኒ የምንለው የሚንቀሳቀሰው በባንኮች ነው። ባንኮች ያዝ ሲደረጉ ገበያ ያለው ገንዘብ ይቀንሳል። ባንኮች ለብሬክ ሲደረግ ገንዘቡ ይጨምራል፣ ኢንፍሌሽን ይጨምራል። እንደ ባንኮች ትልቅ እርምጃዎች አይደረጉም ማይክሮ ፋይናንስ ቢኮዝ ትንሽ ብድር የሚሰጠው ትንሾቹ ደግሞ አሰች ነው ሲግኒፊካንት የሆነ መኒ ሰፕላይ አይፈጥሩም ተብሎ ይታሰባል። እነኚህ ደግሞ አዲስ የሚያደርጉት ኤስኤምኢ እና ማይክሮ ሩራሉ ስለሆነ ይፈለጋል። የሚፈለግ ነገር ስለሆነ ብዙ ዳይሬክቲቮቹ አይጫኑትም፣ ሰፖርት ነው የሚያደርጉት። ስለዚህ ሁልጊዜ ብድር አለ ማለት ነው። ስለዚህ ዴይሊ አለ፣ ዊክሊ አለ፣ ኢየርሊ አለ። ስለዚህ ሾርት ተርም ናቸው በባህሪያቸው። ደግሞ ትልቁ ሎን ሳይዝ የ5 ዓመት ነው ሎን ተርም ነው። ስለዚህ ኩዊክ እና ሾርት ብድሮች ስለሆኑ እነኚህ ሮቴት የማድረግ ዕድላቸው ከፍተኛ ነው ማለት ነው። ባንኮች አሁን እስከ 25 ዓመት እስከ 30 ዓመት ይሄዳል ብድራቸው ሎንግ ተርም ላይ ያስቀምጣሉ። የመገላበጥ ዕድሉ ዝቅተኛ ይሆናል ማለት ነው። ኦኬ ሌላኛው ቅድም አዲስ ያደረጉት ጥያቄ ነው። ከአክሰስ ቱ ፋይናንስ ከጊዜ አንጻር በምን ያክል ጊዜ ውስጥ አንድ ሰው ከማይክሮ ፋይናንስ ወይም ከንስር ስፔሲፊካሊ ብድር ማግኘት ይችላል የሚለው ነው። ስለዚህ የመጀመሪያው ነገር ክራይቴሪያውን ነው። ክራይቴሪያውን ካሟላ በንስር ማክሲመም እስከ 1 ሳምንት ነው አክሰስ ማድረግ የሚችለው። ይሄ ፕሩፍ ያደረግንበትና 10 ዓመት የቆየንበት ነው። ስለዚህ ክራይቴሪያዎቹ ግልጽ ናቸው። አሄድ ኦፍ ፕሮሰሲንግ ነው የሚነገረው። እሱን እስካሟላ ድረስ በ1 ሳምንት ጊዜ ውስጥ አክሰስ ማድረግ ይችላል ማለት ነው። ኩዊክ ሎን በሚባል የሚሰጠው። እንደ አጠቃላይ ደግሞ እናወዳደረው ካለው የባንክና የማይክሮ ፋይናንስ የማይክሮ ፋይናንስ ሪላቲቭሊ ሾርተር ነው ዳን ባንክስ ማለት ነው። ባንክስ ኢንመንዝ ቴክስ መንዝስ፣ ማይክሮ ፋይናንስ ዩዥሊ ቴክስ ዊክስ። ኢንስ ኢዝ ጀስት አ ዊክ። ተበዳሪው የሚያስፈልጉትን ሪኳየርመንቶች ከሟላ ቅድም ያልናቸውን የቢዝነስ እና የሌጋል ዶክመንቶችን እስከሟላ ድረስ ሚኒመም ሪኳየርመንቶችን አክሰስ ማድረግ ይችላል የሚለውን ነው የሚወስደው። ሌላኛው ጥያቄ ማን ነው ብድር መበደር የሚችለው? እነማን ናቸው ሪኳየርመንቶች? ምን ናቸው ሪኳየርመንቶች የሚል ጥያቄ ነው። ስለዚህ ይሄ እንደ ብድሩ ሁኔታ ይወሰናል። ምን አይነት ብድር ነው እየጠየቅን ያለ ነው? because we have different types of loan products ማለት ነው። ስለዚህ ምን ያስታውሰኛል ጥያቄ አንድ ኮሜዲያን ሲጠይቅ አገሩ ሳውዝ አፍሪካ ነው እና ህንዳዊ ነው እና ሜቢ ታውቁት ይሆናል ራስል ፒተርስ የሚባል አንድ ኮሜዲያን ያለና በህንደኛ ምን ይባላል ይሉታል
በህንድኛ የሚባል ቋንቋ የለንም እኮ በህንድኛ ነገር የታል አሁን በህንድኛ ይላል መሳቅ እንዴት ነው ምናምን ብሎ ይጠይቃልና አንድ ካታጎሪ አይደለም ብድሩ ለማለት ነውና ስፔሲፊካሊ እንደየብድሩ ይለያያል። አንድ የሚባል ብድር የለም የተለያየ ነውና ለምሳሌ ለቤት ብድር አለ፣ ለመኪና መግዣ ብድር አለ፣ ለወርኪንግ ካፒታል ብድር አለ ነው የተለያየ ነው ካታጎሪውና ለኮንሰምፕሽን አለ። ለኮንሰምፕሽን ማለት ፐርሰናል ዩዝ ፐርፐዙን ማናውቀው ግን ደግሞ ፐርፐዝ አለኝ ብሎ የሚያመጣው ማለት ነው። እንደዚህ አይነት የተለያዩ ብድሮች አሉና የትኛው ብድር ነው እየፈለግን ያለ ነው? ለሴ ፎር ኤግዛምፕል ፐርሰናል ወይም ደግሞ ኮንሰምፕሽን ሎኑ ኢት ካን ቢ ሁለት ቀን ሊሆን ይችላል። ከሚሰራበት መስሪያ ቤት ወይም ደግሞ ከተቀጠረበት ቦታ ነው ካራንቲ ሌተር ካመጣ እሱ ከተቀበልን እና ደሞዙን ካወቀን በዛ ልክ እንሰጠዋለን ተቀማል just a day ኦኬ እዚህ አንድ ቀን ማለት ነው። ወራስ ኤስኤምኢ ሎን ሲሆን ኤስኤምኢ ሎን ሪኳየርመንቶቹ ሰፋ ይላሉ። ቢዝነስ መሆን አለበት ማለት ነው። ነገርየው የመጀመሪያው ፐርፖዝ አንጠይቀው ነው የሆነ ነገር ሊገዛበት ነው ነገር ሊያሟላበት ነው። ስለዚህ አንጠይቀውም ፐርፖዝ ለምን ደውላን አንጠይቀው ኦኬ ከዚህ ብድሩ ከሱ ጋር የሚገናኝ ሳልሆነ ሁለተኛ ግን ቢዝነስ ነው ሲል አንደኛ ሌጋል መሆን አለበት። የሌጋል ሪኳየርመንቶች ይመጣሉ። የሌጋል ሪኳየርመንቶች ይመጣሉ። ቢዝነሱ በኢትዮጵያ የተመዘገበ ነው ታደሰ ነው ወይ የት ነው የሚሰራው ከነማን ጋር የሚሰራው የሚሉት የቢዝነስ የሌጋል ጥያቄዎች ይመጣሉ። ቀድመው ሌጋሊቲውን ሲያልፉ ወደ ቢዝነሱ ይሄዳል ማለት ነው። ቢዝነሱ ላይ ደግሞ ለምን ያክል ጊዜ ሰራ፣ ከነማን ጋር ነው የሚሰራው፣ ካፒታሉ ምን ያክል ነው ኮላተራሉ ምንድነው የሚሉ ጥያቄዎች ይመጣሉ። ስለዚህ እነዚህ ጥያቄዎች እንደ ሪኳየርመንት ይነሳሉ ማለት ነው። ይሄ ኤስኤምኢ ሲሆን ወይም ደግሞ ቢዝነስ ላይ የተሰማራ አንድ ኢንተርፕራይዝ ወይም ደግሞ አንድ ግለሰብ ከንስር ማይክሮፋይናንስ ወይም ደግሞ ከአበዳሪ ተቋማት ኢንክሉዲንግ ማይክሮፋይናንስስ ብድር አክሰስ ለማድረግ ሲፈልግ የሚጠይቃቸው ጥያቄዎች ናቸው ማለት ነው። አጠቃላይ ማለት ነው ስፔሲፊክ። ስለዚህ ሪኳየርመንቶችን በሁለት ቅድም እንዳልኩት በሁለት ከፍለን ልናያቸው እንችላለን። በተለይ ስፔሲፊካሊ ቢዝነሱ ላይ በወስዳቸው ይሻላል because you guys are startups so startups ናቸው ከሆኑ ደግሞ ቢዝነስ ነው ማለት ነው ነገርየው። ቢዝነስ ከሆነ ደግሞ የቢዝነስ ሎኖቹ ምን አይነት ሪኳየርመንት አለው የሚለውን አድሬስ ማድረጉ የተሻለ ለኦዲየንሱ ይሻላል ብዬ አስባለሁ። የመጀመሪያው ኤሊጂቢሊቲ ነው። ኤሊጂቢሊቲ ምንም አይነት ክራይቴሪያ የለውም። የመጀመሪያው ፍላጎት ነው። ከዛ ውጪ ሌጋል እና ቢዝነስ ሪኳየርመንቶች ናቸው። እነሱ ካሟሉ ኤሊጂብል ነው ማለት ነው። ኤሊጂብል ነው። ስለዚህ what are the requirements ነው ሪኳየርመንቶችን አይተን በሪኳየርመንት መሰረት ስናየው ኤሊጂብል ነው ኤሊጂብል አይደለም የሚለውን ነው ዲፋይን እናደርገው። ስለዚህ ሪኳየርመንቶቹ ወደ ነኝ አይደለም የሚለውን ዲፋይን ያደርጋል ማለት ነው። የመጀመሪያው ነገር እንዳልኩት ያው የትም የሚጠየቁ ነገሮች የጋብቻ ሁኔታ ይጠየቃል። እሱን ማቅረብ ያስፈልጋል። ትሬድ ላይሰንስ ማቅረብ ያስፈልጋል። ሬዲዩድ የሆነ ታክስ ሰርቲፊኬት ማድረግ ያስፈልጋል። ቢዝነስ ይኖርም አይኖርም ታክስ ክሊራንስ ያስፈልጋል ወቅታዊ። እነዚህ ነገሮች የሌጋል ሪኳየርመንቶች ናቸው። መንግስትም ስቴክ ያለበት ነው። ኦኬ መንግስት ሪኳየር የሚያደርጋቸው። ሌላኛው ደግሞ አይዴንቲቲ ነው። ትልቅ አሁን እዚህ ሀገር ችግሩ በተለይ ለአበዳሪ ተቋማት እንደ ፈተና አይዴንቲቲ ነው። we have different identities እዚህ ጋር ሌላ ነኝ ልጌታ ነኝ፣ እዛ ጋር ደግሞ ሌላ ነኝ ከበደ ነኝ። we have duplication of IDs right ለምን ትሬስ ለማድረግ ያስቸግራል አይዴንቲቲ። matter of identity ከብዙ 10 ዓመታት በፊት ህንድ ውስጥ የተሰራበት ሌላም ሀገር የተሰራበት ነው። የኛ ሀገር ናሽናል አይዲ ሜይ ቢ 2-3 weeks 2-3 months years ኤክስፒሪየንስ ያለን። ህንድ ውስጥ ካያችሁ በጣም ረጅም ጊዜ ሰራበት፣ ሌላም ሀገር ሰራበት ከዚህ ፊት። ስለ አይዴንቲቲ ኢሹ አይደለም አሁን እኛ አይዴንቲቲ ኢሹአችን ነው ገና ዛሬ። ዊዝሁ ገና ነው ዊዝሁ ገና ነው ገና አሁን ከዚህ ውስጥ ስንት ሰው ናሽናል አይዲ አለው? almost everyone has a national ID. It's good to be honest. It's good because አሁን አካውንት ለማስከፈት ባንኮች ፋይናንሻል ተቋማት ናሽናል አይዲ ግዴታ ነው። ከጃንዋሪ 1 2025 ጀምሮ ግዴታ ያለሱ አይቻልም። it's like who is an issue an identity ያስፈልጋል። ድሮ የቀበሌ መታወቂያ ነበረ፣ እዚህ ጋር አለ፣ እዚህ ጋር ሌላ ነው፣ 2-3 ይኖር ነበር። አሁን ያው ናሽናል አይዲ እንደ ሪኳየርመንት አለ፣ እሱ ነው። እነዚህ ሌጋል ሪኳየርመንቶች ናቸው። ስንጠቀስን እስካሁን
ስንት ሌጋል ነገሮች አየን? ክራይቴሪያ ግዴታ ነው። ስንት ሌጋል ሪኳየርመንቶች አየን እስካሁን? ማን ናቸው? 3 የሚል ነገር ነው። ትሬድ ላይሰንስ፣ ሪኒው ትሬድ ላይሰንስ፣ ታክስ ሰርቲፊኬት የሪሰንት 6 ወር ማለት ነው። በእኛ ሀገር ማወቅ አለብን ብዬ ነው። ያው የዚህ ሀገር እውቀት አይደለም ኤክስፒሪየንስ ነው ሞር መሻገረው ነው። ይሄ ማምጣት አይደለም መሻገረውና ኤክስፒሪየንሱ መሻገረው። እዚህ ኤክስፒሪየንሱ ደግሞ በኢንጌጅ በማድረግ ነው የሚገኘው እንጂ 6 ወር የሚባል ትምህርት የለም። ብድር የሚባል ትምህርት የለም። ፍዛት ማተር እኛ አልተማረም ብድር እላቸዋለሁ። ብዙ ጊዜ ብድር ስንሰራ እንትን ይሻላል የዲፓርትመንት ይሻላል ሲሉ እንደዚህ የሚባል ትምህርት የለም። ብድር የሚባል ትምህርት የለም። እኔ አልተማርኩም። ቢዝነስ የተማርኩት ያስተማርኩትም ቢዝነስ ነው። ብድር የሚባል ትምህርት አልተማርኩም። ስለዚህ በኤክስፒሪየንስ የሚመጣ ነገር ኤክስፖዠር ነው። ሪስክ ማኔጅመንት ነው። ወይም ቅድም ያልኳቸው አይዴንቲቲ የመጀመሪያው ነገር ነው። ለማን ማበድረው የሚለው የአይዴንቲቲ ኢሹ ነው እያወራን ያለው። ሌጋል ነገሮች ናቸው። በምን መንገድ ነው ከች ማድረገው የሚለው የመጀመሪያው ስቴፕ ስለሆነ ነው። እና የንግድ ፍቃድ የታደሰ ታክስ ክሊራንስ 6 ወር ያልቆየ የጋብቻ ሁኔታ የሚገልጽ ሰርቲፊኬት ያገባ ያላገባ የተፋታ ዋቴቨር። ሌላኛው አይዲ ነው። ናሽናል አይዲ ዛ ማስተማኝ ነገሮች ማንኛውም አበዳሪ ተቋም ዲጂታልም በሉት ኮንቬንሽናል የግዴታ ናቸው ነው። ቼክ ይደረጋሉ። ቢኮዝ የተጋባ ከሆነ ትርጉም ስላለው እያንዳንዱ ትርጉም አለው። ለምንድን ነው የሚጠይቀው የሚለው ትርጉም አለው። የጋብቻ ነገር የውርስ ነገር ስላለው የሌጋል ነገር ስላለው ነው ይዞ ይመጣል። በኋላ ይዞ ይመጣል የሆነ ነገር። አይደንቲቲ ልክ እንደዛ ነው። ማወቅ አለብን ማን ነው የሚለው ነገር ነው። ታክስም መንግስት ስቴክ አለው። የኔ ዕዳ ሳይከፍል አንተ ጋር አክሰስ ማድረግ የለበትም ነው። ሲጻፍ ራሱ አክሰስ ማድረግ ይችላል ነው። አንቃወም because መጀመሪያ ነው ስቴክ ያለው ገቨርንመንት ነው። ኤቭሪ ሙቭ ማለት ነው። ኤቭሪ ሙቭ ሰው ናቸው። ሌላኛው ቢዝነስ ሪኳየርመንት ነው። ቢዝነሱ ምንድነው? ቢዝነሱ ነው። እነዚህ ሌጋሎች ኮመን ናቸው። ቢዝነስ ሪኳየርመንቱ ደግሞ ዋትስ ዘ ቢዝነስ ሂ ኢዝ ኢን ኦር ሺ ኢዝ ኢን። መኪና ለመግዛት ከሆነ ራይድ ለመስራት ከሆነ መኪና የሚገዛውን መኪና አይደንቲፋይ ማድረግ፣ የመኪና ላይሰንስ የትራንስፖርት ላይሰንስ ማውጣትና ማዘጋጀት ነው። ይሄን ሁለት ነገር ነው የሚያስፈልገው። ቢዝነስ ራሱ ሊሰራው ይችላል፣ ሊያሰራው ይችላል። የሚገዛውን መኪና ማወቅ አለበት ነው። ማንም የሚሰራለት የሚለውን ማወቅ አለበት። ይሄን ካወቀ ፋይናንስ እናደርጋለን። ላይሰንስ ማውጣት አለበት። ኦብቪስሊ ዝም ብሎ ራይድ ማድረግ አይችልም። የመግዛት ወደ ላይሰንስ ይመጣል ማለት ነው። የቢዝነስ ላይሰንስ ይመጣል ማለት ነው። እሱ እናደርጋለን። ሰው ኢዚ ነው ማለት ነው። ይሄኛው ሪላቲቭሊ ከዛ ውጭ ቢዝነሱ ቤትን እያደስኩኝ አከራያለሁ ነው። የማከራያዎች ቤቶች አሉ። እነሱን እያደስኩ ማድረስ እፈልጋለሁ ሊሆን ይችላል። ቢኮዝ አባይቶል ዱ ማይክሮ ፋይናንስ ይሄን ህንፃ ለመገንባት እንደማያበድር ኢኮኖሚማጂን ግን ይሄን ህንፃ ለማድረስ ግን ሊሆን ይችላል 10 ሚሊዮን ብር ሰጥተህ ላድሰው ይችላል። ስለዚህ ለማስፋፋት ሊሆን ይችላል። ሌላኛው ደግሞ መርቻንዳይዝ ሊሆን ይችላል። ወርኪንግ ካፒታል ሊሆን ይችላል ነው። ቤቱን አድሶ ለመሬት አድርጎ ለማከራየት ሊሆን ይችላል። ለመሸጥ ሊሆን ይችላል። ፍላድ ማተር ወርኪንግ ካፒታል ለመጨመር ሊሆን ይችላል። መርቻንዳይዝ ለመግዛት ለማገላበጥ ሊሆን ይችላል። ግብር ለመክፈል ሊሆን ይችላል። ቅድም እንዳልኳቸው ከባንክ ተበድረው ግብር መክፈል ያቅተዋል። ለሰራተኛ ደሞዝ መክፈል ያቅተዋል። ያንን ያጋ ይመጣል። ባንኩን ተመልሶ ያበድረው ለምን አንድ ያበድሮታል ደብሎ ያልመልሰው አለ። ስለዚህ የተለያየ ሪኳየርመንት አለ። ስለዚህ ኮመን የሚያደርጋቸው ነገሮች ለምሳሌ ከትራንስፖርት ውጭ ማለት ነው። ትራንስፖርት ሞባይል ስለሆነ ለየት አድርገን እናያለን። ከዚህ ውጭ ያሉት ግን በአጠቃላይ የት ነው የሚሰራው ነው። የት ነው የሚሰራው? ቢሮ ያስፈልጋል አይደል? ኪራይ ብል ታመጣለህ። ኪራይ ያስፈልጋል። ከዛ ውጭ ምንድነው የተሰማራበት ዘርፍ? ለምን ያክል ጊዜ ሰርተዋል? ምን ያክል ታውቀዋለህ? ኔትወርክ ምን ያክል ነው? ኔትወርክ ምን ያክል ነው? ኔትወርክ ካፒታል ኔትወርክ ምን ያክል ነው? ከነማን ጋር ነው የምትሰራው? ስለ ብድር ኢንፎርሜሽን አለ ወይ? ብድር እንዴት ተሰራው እንደሚመለስ ተበደታል ኤክስትራ አለ ወይ? ያው የሚለው የብድር ኢንፎርሜሽኑ የብድር ሂስትሪ ቼክ ይደረጋል።
ስለሚከፍለው ነገር ብዙ ጊዜ ሰዎች አንድ ጥያቄ ያለች ያየኋት ነው ብዙ ጊዜ ስህተት የሚሰሩባት እንትን በኋላ እንመጣበታለን። በእርግጥ ግን ጥሩ ኢንተረስቲንግ ነው። ብዙ በየቀኑ እኛ ፌስ ስለምናደርገው እሱን ነገር ኢንተረስቲንግ ጥያቄ ነው እና ስለዚህ ከነማን ጋር የምትሰራው ምን ያክል ስራውን ታውቀዋለህ የሚለው ነገር ክሪቲካል ጥያቄ ነው ለኛ። ተበደህ ታውቃለህ ወይ? ተበደህ ካወቅት በትክክል ከፍለህ ታውቃለህ ወይ ወይስ አዘግይተሃል የሚለው ኦራል ነው። እስካሁን ኦራል ነው የምንጠይቀው። ከዚህ በኋላ አሁን ናሽናል በብሔራዊ ባንክ በኩል ዳታ አለ። አሁን ዳታ እየተሰበሰበ ነው። when we have that data identity issue አይኖርብንም ማለት ነው። so only who is who በዚህኛው በኩል ደግሞ የመክፈል ሂስትሪ ምናምን ትራክ የተደረገ ይሄዳል። so ዴታ ይኖረናል ማለት ናሽናል ሌቭል። so አሁን ሪከርድ የተደረገው ዴታ የከፈለ ያልከፈለ ያዘገየ ምናምን እየገባ ነው። so እያንዳንዱ ተበዳሪ ናሽናል ቋት ውስጥ እየገባ ነው። ሴንትራል ባንክ which is የኛ ብሔራዊ ባንክ በዛ ውስጥ እየገባ ስለሆነ ማንኛውም ተበዳሪ ከፈለን ገብተና ያለው ቤት ላይ ነው ያለው ስንት ብድር አለው ከነማን ጋር ሰርታለሁ የሚለውን ሂስትሪውን ቼክ ማድረግ እንችላለን። ስለዚህ የብድር ሂስትሪውን ቼክ እናደርጋለን። ከዛ ውጭ ካፓሲቲው ነው ቼክ እናደርጋለን። ካፓሲቲው የመክፈል ካፓሲቲው ያክል ነው። ኦኬ ከብድር በፊት because ብድር ከተወሰደ በኋላ መከፈል አለበት ራይት ስለዚህ የመክፈል ካፓሲቲው ያክል ነው። ቢፎር ዘ ሎን አፍተር ዘ ሎን ብለን በሁለት መንገድ እናያለን። ምን ያክል ነው ትርፍ የሚያተርፈው በወር ምን ያክል ያተርፋል። ስለዚህ ከካፓሲቲ ኢሹ ይመጣል፣ ትርፋማነት ኢሹ ይመጣል፣ ትርፍ ምን ያክል ማትረፍ ይችላል የሚለው የካፓሲቲ ኢሹ ይመጣል። እነሱ ነገሮች ቴክኒካሊ የተለያዩ ዴታዎችን እንጠይቀው ዴታ እንደየአማውንት የተለያዩ ቢሆንም ለሴክተር የተለያዩ ቢሆንም ግን እነሱን ኳንቲቲቭ እና ኳሊቴቲቭ መረጃዎች እንጠይቃለን። ካፓሲቲ ኢምፕሩቭ እናደርጋለን። ከዛ ውጭ የካፒታል ኢሹ ነው የሚሆነው። አሁን በአብዛኛው ካያችሁት ካፒታል ሬጅስተርድ እና አክቹዋል ካፒታል አይገናኝም። ኖት ኦንሊ ካፒታል ፕሮፊታቢሊቲ ፋይናንሻል ስቴትመንት አካውንቲንግ የተማራችሁ ታውቁታላችሁ። ወይም ቢዝነስ ፋይናንሻል ስቴትመንቱ ቦተም ላይ ነው ኢንካም ስቴትመንቱ ዋቴቨር ያለውና አክቹዋል ሪያሊቲ የተለያየ ነው በምታውቁት ምክንያት ማለት ነው። እዚህ ይለያያል እና እኛ ኢንዳይሬክት ለሚጠይቀው ዳይሬክት ያለው ዳይሬክት ከሆነ ስቴትመንትን አምጣ ነው ማየት ነው ሎስ ነው። ስለዚህ ሎስ ስለሆነ አታበድርም። ወይ ካፒታል የምታውቅበት በሌላ መንገድ ነው። ካፒታል ቴዎሬቲካሊ ኢዚ ነበረ ያ ቢሞላ ኖሮ ኢዚ ነው። ሰው ማስፈልገው ማግኘት ይደረጋል። አሴቱ አለ፣ ላቢሊቲ አለ፣ ነው ኢኩዊቲ አለ፣ አካውንትስ ማግኘት ይችላል። ስለዚህ ኢንዳይሬክት ለኛ የምናገኘው ዳይሬክት ሳይሆን ኢንዳይሬክት ነው። ስለዚህ በዛ መንገድ ጥያቄዎች ነው የእድሜሽ እንትኑ ሳይሆን መቼ የተወለድሽ ይቀላል አይደል? እንደዛ ነው የምናገኘው አይደል? እንደዛ አይነት ጥያቄ ነው ኢንዳይሬክት ጥያቄ በማድረግ ነው የምናገኘው። በተለይ አብዛኛውን ነገር ማለት አብዛኛው ኤክሴፕት ኮላተራል የምታነበው ነገር የለም። ካፒታል ኢዝ የሆነ ነበር ነው የምታነበው ነበር፣ ግን የምታነበው ነገር ሴንስ የሚያደርግና ሪያሊቲ ሳይሆን ካራክተር በጣም ትልቁ ችግር ካራክተር ነው። ትልቁ የኛም ሪኳየርመንት ካራክተር ነው። ትልቁ ችግር ካራክተር ነው። ካራክተር ማለት ጸባይ ምናምን አይደለም። ካራክተር ማለት ወስዶ የሚመለስ ቴንደንሲ ነው። ብድር ወስዶ ብድርን መመለስ ካራክተር የሱ ሂስትሪ ካራክተር እንለዋለን። ስልክ ሲደወል ይዘጋል ወይስ ያናገራል? ችግሩን መጥቶ ያወያያል ወይስ እንዴት ነው የሚለው ክሬት ሂስትሪ ያመላስ ሂስትሪ ካራክተር እንለዋለን። እና እሱ ነው ትልቁ ችግር። ማወቅ አይቻልም። because on the first day they will say yes for most of the questions we raise, and then after the loan when the payment date comes they say like it's a little behavior. That's character. So the most important እና the most challenging character ነው። ስለዚህ እሱ ነው። እሱ በተለያየ መንገድ ነው ቼክ እናደርገው። ሂስትሪውን ቼክ እናደርጋለን፣ ጥያቄዎችን እንጠይቃለን። ስለዚህ በተለያዩ ጥያቄዎች አድሬስ እናደርጋለን የካራክተርን ጉዳይ። the most easiest ደግሞ ኮላተራል ነው። ኮላተራል የሚታይ የሚጨበጥ ስለሆነ we have validators we can see we can evaluate ብዙ ችግር አይደለም እሱ። ግን ደግሞ ይሄኛው ለአብዛኞቹ ስታርታፖች ደግሞ ምን ነው ችግር ነው። ለአብዛኞቹ ስታርታፖቹ ቅድም እያወራን ነበር። ስታርታፕ ምንድነው የሚለውን ዴፊኒሽን በተወሰነ ደረጃ እያየን ነበርና ያው you don't have to agree
አገኝ ማለት አይጠበቅብንም ዴፊኒሽን ላይ I don't think the problem is the definition. The problem is the criteria. እና ዲማንድ እና ሰፕላይ ነው ትልቁ ነገር እንጂ ዴፊኒሽን አይመስለኝም። ዲማንድ አለ ይሄን ይፈልጋል ለዚህ ፐርፐስ ካለና ክራይቴሪያን ካሟላ ዛትስ ተገናኝተናል። ማርኬት እያደረገ ነው፣ ችግር የለውም። ገቨርንመንት ማይክሮ ሊሆን ይችላል፣ እኔ ኤስኤምኢ እለዋለሁ፣ ችግር የለውም። እሱ አይደለም ግን ነው አሁን ሪኳየርመንት ስላወራን ነው። ሪኳየርመንት ስናይ ኮላተራል ነው ያለው ነው for most of SMEs እና እሱ በቀላሉ እኛ ቴስት የምናደርገው ነገር ነው። ብዙ ማስቸገር ነው አይደለም። ግን ደግሞ ለእናንተ ደግሞ ለስታርታፖች ደግሞ በጣም ትልቁ እንቅፋት ኮላተራል ኢሹ ነው። አጠቃላይ ፋይናንስ ነው። በአጠቃላይ አክሰስ ቱ ፋይናንስ ለማድረግ አንደኛው ክራይቴሪያ ስለሆነ ኮላተራል መሰናክል ይሆናል ማለት ለስታርታፖቹ። ኦኬ ይሄ ነው እኛ የምንሰጠው አይነት ብድር ኤሊጂቢሊቲ ክራይቴሪያ ይሄ ነው። 5C የምንላቸው ናቸው። ካራክተር፣ ካፓሲቲ፣ ኮላተራል፣ ካፒታል ስንት ዘርዘርኩ? እነዚህ ናቸው። እነዚህ ናቸው። ኮላተራል የሚታይ የሚጨበጥ ነው። ካራክተር የማይጨበጥ ነው፣ የማይታይ ነው። ኦኬ ካፒታል የሚታይ ነገር ነው። ኮንዲሽን የሚባል ደግሞ እንዳለ ኮንዲሽን ማለት የተሰማራበት ዘርፍ ምን አይነት ነው፣ ወቅቱ የሚደግፈውም አይደግፈውም። ኦኬ ይህ ዘርፍ አሁን ያስኬዳል አያስኬድም? ሲቹዌሽን ወይም ኮንዲሽን የሚባለው ያ ይታያል። ገበያው ጥሩ ነው ኢኔብለር ነው ወይስ እንዴት ነው የሚለውን ነገር እናይበት ነው። ይህን ቢሰራ ያዋጣል አያዋጣው የምንለው እሱ አናላይዝ ካደረገበት በተጨማሪ እኛም ከምናውቃቸው ማክሮና ማይክሮ አናሊሲሶች ተነስተን ቫሉት የምናደርግበት መንገድ ነው። እዚህ ኮንዲሽኑ እነኚህ ናቸው እንደ ሪኳየርመንት የምንይዛቸው። ስለዚህ አብዛኛው አበዳሪ ተቋም እነኚህ ነገሮች ያያል ነው። ኤክስቴንቱ ይለያይ ይሆናል፣ ጊዜው ርዝማኔ ይለያይ ይሆናል። አንድ ሳምንት ይወስዳል፣ ምንድን ስራ አይነቱ አንድ ሳምንት ይወስዳል፣ ሌላ 2 ሳምንት፣ ሌላ 1 ወር። የኮላተራል ምጣኔው የተለያየ ነው። ከሀገር ሀገር ይለያያል፣ ከተቋም ተቋም ይለያያል። አንዱ 1 ወር ለማበደር 2 ብር ይጠይቃል ኮላተራል፣ አንዱ 1 ወር ለማበደር 1 ብር ከ50 ይጠይቃል። ይህ ነው እጥፍና 150% ማለት ነው። እንደዚህ አይነት ጥያቄዎች አሉ። እየቀነሰ ሲሄድ ደግሞ ካራክተሩ እየታወቀ ሲሄድ ራውንዱ እየጨመረ ሲሄድ እየቀነሰ ይሄዳል ሪኳየርመንቱ። ብቻ ግን አብዛኞቹ ኮላተራይዝ ናቸው። በዚህ መንገድ ነው የሚሰጠው። ለስታርታፖቹ ምን ስፔስ አለ የሚለውን አይ ቲንክ ሌላ ጥያቄ ስላለ ዊካናዲስ How can applicants prepare themselves to make a loan application process smoother? ሚስኮንሴፕሽንስ አሁን ምንድነው ሚስኮንሴፕሽኖቹ እና እንዴት ነው የምንዘጋጀው ለብድር? የመጀመሪያው ሚስኮንሴፕሽን የሚጠይቁት በላይሰንስ ሰጠኛለሁ ይላሉ። በዚህ ንግድ ፍቃድ ሰጠኛለሁ ይላሉ። አሁን በንግድ ፍቃድ አለ የሚሰጠው። ንግድ ፍቃድ is just a paper እና የተሰማራበት መሳይ ነው። ስለዚህ ከንግድ ፍቃዱ ባሻገር 5C የሚባሉ ነገሮችን እንደምናይና በደንብ ብቁ ነው ብቁ አይደለም የሚለውን እንደምናይ ማወቅ አለባቸው ነው የመጀመሪያው ነገር። ሁለተኛው ነገር ደግሞ የሆነ መኪና አለኝ እንደዚህ ሞዴል ወይ ደግሞ እንደዚህ አይነት ኮንዶሚኒየም ቤት አለ ወይ ደግሞ እንደዚህ አይነት ነገር አለኝ በሱ ሰጠኛለህ ነው። አገንስ ኮላተራል ብድር አይሰጥም። ስታርት ዊዝ አንድ ሰው የሆነ ኮላተራል ሳለ ብድር አያገኝም። ለሰው ብድር የለም። ኮላተራል ጉዝ ነገር ነው። ከዚ አላማው ኮላተራል ሽጦ ማስከፈል አይደለም። አላማው ተበዳሪው ብድር ወስዶ ሰርቶበት ለሚፈልገው አላማው ብሎ አውሎ በሰዓቱ ደግሞ እንዲከፍልና እንዲያስፋፋ ነው። ስለዚህ አይዲያ ያስፈልጋል። የሚሰራው ብድር ወስዶ ምን ያደርገዋል የሚለው ጥያቄ ትልቅ ጥያቄ ነው ለአበዳሪ ተቋም። ብድሩ ምንድነው የምታደርገው የሚለው ጥያቄ አለና አይዲያው ላይ ነው መስማማት ያለበት። ስለዚህ ቁጭ ብሎ የሚያሰበው አይዲያው ነው። ቁጭ ብሎ ባንክ ማስረዳት ያለበት ይሄን አይዲያዬ እንዲያርጌ ይሄን ገዝቼ እሺ ከእንትና ጋር ሰርቼ ነው የምከፍላችሁ፣ በዚህ መንገድ ሜቴሪያል ከፍ ማድረግ የሚለውን አይዲያ ማብራራት አለበት። ቅድም ባየናቸው 5C's ማለት ነው። 5C's ስለዚህ ሚስኮንሰፕሽኖቹ እነዚህ ናቸው። ኦብዘርቭ እናደርጋቸው። በዚህ ኮንዶሚኒየም ብር ትሰጠኛለህ፣ በላይሰንስ ነክ ትሰጠኛለህ የሚሉ ጥያቄዎች ናቸው። ውድ ናቸው ጥያቄዎቹ ለኛ ትግረስት በቃ ነው የስም አትለው ቢኮዝ በኮላተራል ያገኛል የሆነ ነገር አይሰብ ካለው ያገኛል ሎን ነው የስም እንዳትለው ደግሞ በኮላተራል ብድር የለም። አምጦ አስመዝግቦ ምናምን ብድር የሚባል ነገር የለም።
ኢትስ ላይክ ብርድና በዛ መንገድ ቀረብ ብለው ሪኳየርመንቶቹ ምንድን ናቸው፣ ማሟላት ያለብኝ ምንድን ነው፣ ለዚህ ዓላማ የሚፈለግኩት ይቻላል ብሎ ቀርቦ መጠየቅ ነው እንትኖቹን ማለት ነው። አሁን ሌላኛው ለማዘጋጀት ምንድነው ሪኳየርመንቶች ማወቅና እነሱ መዘጋጀት ነው። ለማሳጠር ጊዜ ነው ተበድሮ የሚያውቅ ሰው ያውቀዋል ሪኳየርመንቶችን። ለምሳሌ ከባንክ ተበድሮ የሚያውቁ ሰዎች እኛ ጋር ሲመጡ በጣም ይቀላቸዋል። እንደዚህ ናችሁ እንዲ አናውቃችሁም ብናውቅ ኖሮ ቀድመን እንመጣ ነበር ይላሉ። ሪኳየርመንቱ በጣም የቀነሰ ነው። ባንክ ስሜት አንጠይቅም ነው እኛ ጋራ 6 ወር ወይም ደግሞ 1 ዓመት መስራት አለብህ አንልም። ኦኬ ዛሬ የመጣ ሰው ዛሬ ነው የሚያገኘው። ዛሬ የተቸገረ ሰው ቁጥም ካልከው ሌላ ጥያቄ ይጠይቀው። የተቸገረ ሰው ዛሬ ነው ማግኘት ያለበት። አንድ ቀን የሚወስድበት 5 ሳምንት የሚወስድበት የራሱ የሆነ ቅድም ያየናቸውን ነገሮች ለማስተካከል አሰስ ለማድረግ የራሱ የሆነ ናቹራል የሆነ ጊዜ ስለሚፈልግ ነው። ስለዚህ ባንክ ጋር ስትሄዱ አካውንት ስለከፈታችሁ ተብድር አታገኙ። ምን ያክል ጊዜ እኛ ጋር ቆይተሃል ብላብላ ብላብላ ኮላተራል ሪኳየርመንቱ ትልቅ ነው። ስለዚህ እነዚህ ነገሮች እኛ ጋር ኢዚየር ስለሆኑ ነው ኢዚሊ ሰዎቹ ያን ይመርጡናል ማለት ነው። ስለዚህ ኢዚ ለማድረግ ክሊክ ለማድረግ ለስታርታፖቹ ወይም ደግሞ ለተበዳሪዎቹ ለቦሮስ ምንድነው ሪኳየርመንቱን ማወቅና በዛ ክራይቴሪያዎች ማሟላት ነው ኢዚ ለማድረግ እና ደግሞ ማስረዳት ነው። አይዲያው እንዲሸጥ ማድረግ ነው። ብዙ ጊዜ አሁን አይዲያውን በደንብ አይብላላም። እኛም ስናየው ከተሞክሯችን ብዙዎቹ ሪጀክት ይደረጋሉ። ሪጀክሽን ሬቱ ከፍተኛ ነው። ቢኮዝ ባንከሩን ባንከር አይደለም፣ ቢዝነስ ነው ቢዝነስ ማለት ነው። ባንከሩ በደንብ ማዳመጥ አለበት። ጊዜ ወስዶ ምንድን ነው የሚሰሩት የሚለውን በደንብ ማዳመጥ አለበት። ደግሞ ቼክ ስናደርጋቸው ወይም ደግሞ ሰንበት ቼክ ሲያደርጋቸው የተለያየ አይዲያ አላቸው። ይሄ አይሞላም፣ በቃ የሆነ እንትን አለ፣ ይሄ አይሞላም፣ ኮላተራል አይበቃሽ እንደዚህ ምናምን ይላል፣ ወይም እዚህ ላይ ኢንቨስት አናደርግም ይላል። ሪስክ ነው አታያችሁ ስለሚላይ ማለት ከሰው ሰው ስለሚላይ ኢቭን ዘ ሴም አይነት ፕሮሲጀር እና ፖሊሲ ኖሮም የተለያየ ነው ከሰው ሰው። ስለዚህ ያስቸገረው ነገር ካለ ይሄ ነገር ዲፈረንት ሊመጣል፣ ስለዚህ እንዴት እናደርገው ብሎ ማቅረብ አለበት ኦፊሰሩ። ስለዚህ ተበዳሪው ቻሌንጅ ማድረግ አለበት፣ አይዲያውን መሸጥ አለበት። ቤዚካሊ አይዲያውን የሚሸጠው ስለዚህ አይዲያው የተሻለ እንደሆነ እናምንበትን አይዲያ እስካመነበት ድረስ ሰዎች እንዲያምኑበት ማድረግ አለበት። እስከገባው ድረስ ማስረዳት መቸገር የለበትም። ወይ አልገባውም ማለት ነው። የገባውን አይዲያ ሰዎች እንዲገባቸው እንዲያውቁት ማድረግ ብቻ አለበት። የባንከሩ ችግር ነው ብዙ ጊዜ የሚያስተውለው ቶሎ ተስፋ መቁረጥ ነገር ነው ሲባሉ መሄድ ነው ማለት ኔክስት ኦፖርቹኒቲ ነው ይባላል። የሚቀጥለው ሰው ሊፈታው ይችላል፣ ወይ የሚቀጥለው ፋይናንሻል ተቋም ሊፈታው ይችላል። ስለዚህ ነው ስለተባልኩ መቆም የለብኝም። እንደተበዳሪ መኮካት አለብኝ። ይሄ ያለኝ ምንድነው የሚጎለኝ እፈልጋለሁ እንዲህ መልሳለሁ ብሎ መጠየቅ ያስፈልጋል። አይዲያው እንዲሸጥ ማድረግ አለበት። ማመን አለበት አይዲያው ላይ። መጀመሪያ አይዲያው ላይ ነው መናገር። ምንድነው የምትሰራው? ለምንድነው የምትሰራው? ከነማን ጋር ነው የምትሰራው? ምን ያክል ሰርተሃል? ምናምን ጥያቄዎች ክሪቲካል ጥያቄዎች እነሱ ናቸው። ኮላተራል የሚጠየቀው ምናምን የሚጠየቀው ስለአንተ ማመን ነው። የሪስክ ሚኒማይዜሽን ወይ ደግሞ የሪስክ ማኔጅመንት ስትራቴጂያችን ነው። ኦኬ። ስለዚህ ከተበዳሪው የሚጠየቁ ነገሮች አሉ። እነዚህ መስተካከል ያለባቸው ከባንከሩ ፕሮፌሽናል የሆነ ሲሄድ ማወቅ ማዳመጥና የሚፈልጉት ነገር ማወቅ ያስፈልጋል። ቢኮዝ ሰርቪሱ የተጻፈውን ባይዘቡክ መሆን የለበትም። ሁልጊዜኛ እንደምንለው ባይዘቡክ የተጻፈው ፕሮዳክት ይሄ ነው የሚባለው እዛ ሜኑ ላይ ፒክ አድርጎ መስጠት አይደለም። ከስተማይዝ ሊደረግ ይችላል። ስለዚህ ይሄ ከሰው ሰው ስለሚለያይ ያን አንሎክ ለማድረግ በደንብ አይዲያውን መሸጥ ያስፈልጋል፣ ማኮካስ ያስፈልጋል። አምኖበታል ማለት ነው። ያመነበትን ነገር ደግሞ ሰፖርት አደርገዋለሁ። ኦኬ ነው ሲባል አይ ግድ የለም ብሎ ከመጣ ነው በጣም የተማማናት አይዲያው ላይ። ስለዚህ ያኔ እኔም አፕታይት ይጨምራል። ስለዚህ ስለሚሰራው ስራ እንዴት የሚሰራው በደንብ ሪያላይዝ ማድረግ ያስፈልጋል። ኤክስፖዠር በጣም ኢምፖርታንት ነው። ኢቨን ዞ ስታርታፕ ቢሆንም አይዲያው ጋር በደንብ ማየት ያስፈልጋል። ስክሩታይዝ ማድረግ ያስፈልጋል። አይዲያውን ማብላት ያስፈልጋል። ኔትወርክ ያስፈልጋል። እነኚህ ነገሮች በጣም ኢምፖርታንት ናቸው። እነኚህ ናቸው ወደ 5C ሲቀየሩ እኛም ተረጉ ናቸው። ዞሮ ዞሮ የምንጠይቃቸው ነገሮች እናንተ ኤክስፒሪየንስ ያደረጋችኋቸው ነገሮች ነው እኛ ፍሬም አድርገን እንጠይቃቸው። ስለዚህ
ሎን አፕሊኬሽን ፕሮሰሱ ቅድም ያልኳቸው ነው። የመጀመሪያው ሌጋል፣ ከዛ በኋላ ቢዝነስ ያልነው ነው እነሱ ናቸው። እንደየሎን ይለያያል። ቅድም ናቪጌት ያደረግነው ፕሮሰስ ነው። ቅድም ይህንም አዲስ አድርገናል። ከፕሮዳክት ይለያያል። መኪና መግዛት የፈለገ ራይድ ማድረግ የፈለገ ሰው መኪናውን ገዝቶ መምጣት ነው፣ ላይሰንስ ማውጣት ነው። ከዛ ዘ ኔክስት ዴይ ዩ ካን ራይድ ሲምፕል። አይ የሆነ መርቻንዳይዝ ያለ ሰው አይ መርቻንዳይዝ የት የምታስቀምጠው፣ የት ነው ስቶር የምታደርገው፣ የት አለ ምናምን ብለን እንጠይቃለን። እንዴት ነው የሚሰራው የሚለውን በደንብ እንጠይቃለን። ሶ እንትኖች ይረዝማሉ ማለት ነው። ይሄ አይ ቲንክ እንግዲህ ለስታርታፕ ለሚዲየም እና ለብዙ ጊዜ ለቆየ ምን ያክል ነው የሚለው እንደዚህ አይነት ዲፊኒሽን የለንም። ጥያቄውን ያው እንደ ጥያቄ መሰደው ነው እንጂ እዚህ አይነት እንትን የለንም። እንዳልኳቸው ነው ኤስኤምኢ የሚባል ዲፊኒሽን የለንም እኛ። ኤስኤምኢ ወይም ተበዳሪ ክራይቴሪያ የሚያሟላ ሰው ነው። ሁለተኛው ነገር ደግሞ ሎን ሳይዝ የሚወስነው በሰውየው አቅም ነው። ምን ያክል መውሰድ ይችላል፣ ምን ያክል መመለስ ይችላል ነው። ፈርስት ራውንድ ላይ ትልቁን ያገኛል፣ 10ኛ ራውንድ ላይ ትልቁን ሊያገኝ ይችላል። ስታርታፕ ስለሆነ 2 ዓመት ስለሰራ 10 ዓመት ስለሰራ አይደለም የኛ ዲፊኒሽን። ዛሬ ትልቁን ማግኘት ይችላል። ስለዚህ የእሱ ካፓሲቲ ቅድም 5 ያልናቸው ናቸው እነሱ ናቸው። በእነሱ ለከተም ብድሩና ኮላተራሉ እንዲመጣጠን ያለበት ካፓሲቲው የኛ ያክል አትርፎ በየወሩ ሴል ማድረግ ይችላል። ሶ የኛ ወርሃዊ ፔመንት እና የሱ ወርሃዊ ኔት ኢንካም ሲወዳደር እንዴት ነው ብለን አይተን ከካፓሲቲ አንጻር እናያለን፣ ከካራክተር አንጻር እናያለን፣ ኮንዲሽን እናያለን። እነኝን አይተን እናገናኛቸዋለን። ፈላጊና ተፈላጊው በዚህ መንገድ ነው እንጂ የሆነ ያክል የመጀመሪያ ዙር ስለሆነ እንደዚህ ነው ምናምን የሚባል ነገር የለም። ኦኬ እንደ ምስር ማለት ነው። ሰም ማይክሮ ፋይናንስስ በተለይ ሩራል ለሚሰሩት ነው ሪሊ በጣም ድህነት ላይ በጣም መቀነስ ላይ በጣም ይሰራሉ። እነሱ ሰም ተሞክሮ አላቸው። ምንድነው የሚያደርጉት? የመጀመሪያ ዙር ላይ የተወሰነ ይሰጣሉ። ከዛ እያደገ ሲሄድ እየጨመሩ ትሬንድ አለ። የስር ዲፈረንት የሚሰራው ስር ዲፈረንት የሚሰራው ማለት ዛሬ ክራይቴሪያውን ካሟላ ዛሬ ነው መውሰድ ያለበት። ስለዚህ ትልቁን ዛሬ ሊያገኝ ይችላል። ብዙ ጊዜ ተበድሮም ትልቁን ሊያገኝ ይችላል ካፓሲቲ ከሌለው። ይሄ ካፓሲቲ ጉዳይ ነው የሚሆነው። I think this is kind of devil loan. Who prepared these questions? Let me ask. Explanation because I need to give you the right answer. So አንዳንድ ጊዜ አብዛኛው ስታርታፕ ቢዝነስም ሲሆን ገንዘብ ሲሰበስብ ከአንድ ሰው አይደለም የሚሰበስበው፣ ከአንድ 5፣ 6፣ 7 ባለሀብት ወይም ከሎኬሽኖች ነው። እኛ ሀገር አልተለመደም፣ ግን ውጭ ሀገር አንዳንድ ጊዜ ከባንኮች ከምናምን አንድ ላይ ሰብስበው ኦኬ አንድ 10 ሚሊዮን ብር አለን እና ከዛ 10 ሚሊዮን ከ10 ሰው ሰብስበው ወደ ስራ ይገባሉ ማለት ነው። አሁን አንድ ስታርታፕ እዚህ መጥቶ እኔ ወደ 20 ሚሊዮን ሬዝ ማድረግ ፈልጋለሁ ብሎ ሜይ ቢ 5ቱን ከአንድ ሰው ሰብስቧል፣ 5ቱን ከሌላ ሰብስቧል፣ የቀረውን ደግሞ እናንተ ሙሉ ይላችሁ ውዛት እንደዚህ አይነት ኤክሲቢሽን ክሬት ይደረጋል። ምንድነው ቤዚካሊ ትልቁ ነገር ቅድም ያልኩት ነገር ነው። የካፓሲቲ ጉዳይ ነው። የካፓሲቲ ጉዳይ ነው። ሶ ሌላ ተቋም ተበድረሃል ወይ? ከተበደርክ እኛ ጋር አይቻልም ወይም ደግሞ እኛ ጋር ተበድረህ ታውቃለህ ድጋሚ አይቻልም የሚባል ነገር የለም። ካፓሲቲ እስከፈቀደ ድረስ ይሄዳል። ስለዚህ ነው ስታርታፕ ዩዥሊ ሬዝ የሚያደርጉት ከቤተሰብ ከጓደኛ ምናምን ነው ዩዥሊ የሚጀምረው። ከዛ ነው ሶርስ ኦፍ ፈንድ ከዛ ነው የሚጀምረው ቴዎሬቲካሊ ማለት ነው። ኢንተርፕረስ ከዛ ነው የሚጀምሩት። ከኪሳቸው ሴቭ ያደርጋሉ፣ ሰው ሰፖርት ያደርጋቸዋል። ቢኮዝ አጠገባቸው ያለው ሰው ማመን አለበት አይዲያውን። ከዛ ነው ወደ ባንኪንግ ወደ ፎርማል ፋይናንሻል ኢንስቲትዩሽንስ የሚመጡትና ስለዚህ እነሱ ሊሆን ይችላል በነሰር ኬዝ መሆን ይችላል። ከተለያየ ሶርስ ሬዝ ማድረግ ይቻላል። እንግዲህ ንስር ማለት ነው። ከሌላ ሶርስ ሬዝ አድርገሃል ከንስራችንም የሚባል ነገር የለም። ስለዚህ ክራይቴሪያው ትልቁ እሱ ነው። ትችላለህ አችልም ነው እንጂ ከሌላ ተበድረሃል ወይም ከሌላ ሬዝ አድርገሃል አችልም የሚል ነገር የለም። ኦፍኮርስ ኦቨር እንዴት እንዳይሆን እንከላከለዋለን። ከአቅሙ በላይ ማሰጠውን ከአቅመታችን ከሆነ አይሰራበትም። ስለዚህ ዛት ኦፕቲማል አማውንት ኦፍ ሎን ስንት ነው ነው ጥያቄው፣ ፎርሙላው እሱ የሆነ ኤክስ አማውንት ይሆናል። እኛ ደግሞ ስንት ነው ዛት ኢኩሊብረም
ኦፕቲማል አማውንት ኦፍ ሎን እሱን ነው የምናገኘው። ምክንያቱም ከበዛበትም ውጭ ነገር መክፈል አይችልም፣ እንደዛ እንዲሆን አንፈልግም። ካነሰበትም ደግሞ የሚፈልገውን ነገር አድሬስ ያደርግ ይችላል። ስለዚህ ኦፕቲማል የሆነውን ሎን ሳይዝ እንፈልጋለን በጋራ ማለት ነው። ቅድም መግቢያ ላይ እንዳልኩት በአብዛኛው እኛ ኤስኤምኤዎች ነው አድሬስ የምናደርገው ፋይናንስ የምናደርገው። ነገር ግን ተሞክሯል። ስታርታፖችን ፋይናንስ አድርገን እናውቃለን፣ አንተርፕራይዝ ፋይናንስ አድርገን እናውቃለን በጋራ ማለት ነው ከኤንጂኦዎች ጋር በመሆን እነሱ ኮላተራል ነበር ትልቁ ጥያቄ። ኮላተራል በምን መንገድ እናድርገው የሚለው ጥያቄ ተነሳና እነሱ ሪስኩን የኮላተራል ጥያቄውን ነው ፌል ቢያደርጉ በዚህ መንገድ እኛ የእነሱን የዲፎልት ሬቱን ኤክስፔክት አድርገን እንደዚህ ከሆነ የሚያክሉን ከቨር እናደርጋለን የሚል ጥያቄ አነሱ። እኛ ደግሞ ፋይናንስ የሚለውን አነሳን። በእንደዚህ መንገድ ስታርታፖችን ፋይናንስ አድርገን እናውቃለን። ዊ ሃቭ ዛት ኤክስፒሪየንስ። ሌላ ደግሞ ከኢንሹራንሶች ጋር በመሆን ኢንሹራንስ ካምፓኒዎች የእምነት ኢንሹራንስ ይባላል። ሰብቻችን እንደምታውቁ አላውቅም፣ እኔ ያወቅኩት ያኔ ነው። የእምነት ኢንሹራንስ አለ። አንድ ሰው ከስር ካለ ከስርኩ ነው፣ ተረፍ ካለ ተረፍኩ ነው። ስለዚህ እዛ ላይ እንስማማና ከስር ካለ ፋይናንስ ይደረጋል በእነሱ ፓርትሊ ማለት ነው፣ ኖት ኢንታይርሊ። በዛ መንገድም ፋይናንስ ያደረግናቸው አሉ። ስለዚህ ኮክሬት ማድረግ ይቻላል ስታርታፖችን። ቢኮዝ እኛም በጣም ኢንተረስትድ ነው የሚሆነው እዚህ ላይ ቢኮዝ የሆነ ያክል ያንግስተርስ አንተርፕረስ ስታርታፕስ በሆነ ነገር ታቅፎ አይዲያው በደንብ አሳምነን እኛም የሆነ ያክል አንሎክ ሆናል። በጣም ደስተኛ ነው። ቢኮዝ በጣም ትልቅ ተቋም ስለሆነ ንስር ሪላቲቭሊ ከማይክሮ ፋይናንሶች ከፕራይቬቶቹ አንደኛ ነው በቶታል አሴቱ ንስር። ከአጠቃላይ ከ62ቱ ደግሞ ሁለተኛ ነው በአሴቱ። ሞስት ላይክሊ ያንገስ ነው የሚሆነው ከአብዛኞቹ ያንገስ ነው። ስለዚህ እነኚህ ነገሮች መፍጠር እንችላለን ለስታርታፕስ። ዊ ካን ዲዛይን ኤ ፕሮዳክት፣ ዊ ሃቭ ኤ ፕሮዳክት፣ ዊ ካን ኦልሶ ከስተማይዝ ኤ ፕሮዳክት ቢኮዝ ሼልፍ ላይ ያለው ነገር መስጠት አንችልም። ዲፔንዲንግ ኦን ዘ ከስተመርስ ዲማንድ ዊ ካን ከስተማይዝ ፕሮዳክትስ። ትልቁ ነገር ከእናንተ የሚጠበቀው ነገር አይዲያው ላይ በደንብ ማስተማር አለባችሁ፣ መሸጥ መቻል አለባችሁ፣ አይዲያው ማመን አለባችሁ። ማርኬት ማድረግ እንደምችል ማወቅ ያስፈልጋል። እሱ ካለ ንስር ማይክሮ ፋይናንስ እንዳወዳ የተቋምና ሌሎች ደግሞ በአንድ ላይ በመሆን we can create that products ማለት ነው። ስለዚህ ሩም አለ ብዬ አስባለሁ ይህን ነገር ለማድረግ because we have that experience. anything ያልተመለሰ ወይም ደግሞ ያልተጠየቀ? እሺ ኦኬ ወለዱ ያክል ነው። ቲፒካል ኮስት ዛት አጎራ አስከሲጂ ብድር አለ ሲባል በስንት ነው ወለዱ? yes good question, the usual question. ሌላ ስለዚህ በዛ ወልቀት ፋይናንስ ማድረግ ነው። አድቨርታይዚንግ ስለዚህ ለምሳሌ ካምፓኒዎች አሉ ለተመጣጣቸው ብዙ ነገር እዛ ላይ ግን ወይ አድቫንስ ላይ ሰጥቻለሁ አፍተር ዴሊቨሪ ሊሆን ይችላል። ግን ወልቀት ወልቀት ፐርቼዝ ፋይናንስ ፐርቼዝ ያን ዙ አላ ለምሳሌ ፐርሰንቱ 5% ሊሆን ይችላል። ግን ለንስ ምክንያቱም ዴሊቨሪ የሚደረገው በጥቂት ጊዜ ስለሆነ ብሩን ቶሎ ይመለሳል። ኦኬ ጥያቄዎች ከበዙ እናነሳቸው። እነዚህ ማድረስ ያደረግ እንሄዳለን። ዋል ደግሞ ፍሬሽ መመለስ ይችላል። የመጀመሪያው ኢንተረስት ሬቱ ነው። ይለያያል። ኢንተረስት ሬቱ ቅድም እንዳልኩት ነው። የተለያየ ኢንተረስት ሬት ነው። ትንሹ 16% ነው፣ ትልቁ 32 ነው። በዚህ ሬንጅ ፎሎ ያደርጋል። ከ16 እስከ 32 ባለው ፎሎ ያደርጋል። ስለዚህ ለምን ይለያያል ካላችሁ፣ አንደኛ ምንድን ነው ያመጣችሁት እናንተ ለኛ ዛሬ የሚፈለኩት ዛሬ ነበር ካላችሁ ከፍ ይላል ሬቱ። አይ ማይክሮ ሲሆን ይቀንሳል። ለማይክሮ ቢዝነስ ሲሆን እኛ ማትረፍ ፕላን የለም እዛ ላይ ማይክሮ ቢዝነስ ሲሆን ሰዎችን መርዳት ነው
ሶሻል ኢምፓክት አለው። ባይዘ ማይክሮ ፋይናንስ ሌላኛው ዓላማው ሶሻል ኢምፓክት አለው። ሶት ኦንሊ ቢዝነስ ሶሻል ኢምፓክት አለው። ቢኮዝ ማይክሮ ለምሳሌ እኛ ፕሮዳክት 16% ነው። እኛ የምንገዛው አቨሬጅ ኮስት ኦፍ ፈንዳችን 16.5 ነው። አቨሬጅ ኮስት ኦፍ ፈንዳችን 16.5 ነው። 16% እናበድራለን። ሶ ኢቭን ብሬክ ማድረግ ማለት ነው። ስለዚህ ሶሻል ኢምፓክትም አለው። ስለዚህ ኢንተረስት ሬቱ በተመለከተ ከ16 እስከ 32 ፍሬ ያደርጋል ማለት ዲፔንዲንግ ኦን ዘ ፕሮዳክት ታይፕ። ሌላኛው ጥያቄ የፐርቼዝ ኦርደር ፋይናንሲንግ አይ ዶንት ቲንክ ኢትስ ፕራክቲካል ሂር ኢን ኢትዮጵያ ቱ ቢ ኦነስት። አይ ሃቭ ቢን ኢን ባንክስ አዝ ዌል ከነስር በፊት ባንክ ሰርቻለሁ እና ከባንኮች ጋር የምንለው ከተወዳጅ ጋር የምንለው እና እንደዚህ አይነት ነገሮች የሉም ቱ ቢ ኦነስት የሉም። ምንድነው የሚሆነው መሰለህ ተወዳጅ ስትሆን አንድ አይዲያው ካለህና አይዲያው ላይ ካመንክበት ኦኬ ፋይናንስ ተቋሙ ፋይናንስ ያደርጋል፣ ግን እሱ ነገር ጋራንቲ ይፈልጋል። ጋራንቲ ማድረግ ያስፈልጋል። አንተ የምትሰራው ስራ ጋራንቲ መደረግ አለበት። ስለምትሰራው ስራ ጋራንቲ መደረግ አለበት። እሰራለሁ እተማመናለሁ እንዲያመጣል ስትል ከወረቀት ባሻገር መተማመኛ መኖር አለበት። ዛት መተማመኛ አንደኛ ፐርሰናል ጋራንቲ ሊሆን ይችላል። አጎትህ ያምንበታል፣ ግን ገንዘብ አይሰጥህም ከሆነ አጎትህ ፈርምልሃል፣ ጋራንቲ ፐርሰናል ጋራንቲ ይሆናል። ፌል ካረገ እኔ እከፍላለሁ፣ ግን ደግሞ ስጡት ገንዘብ የለኝም ይላል። ፐርሰናል ጋራንቲ ሊሆን ይችላል ለምሳሌ። ኦኬ ሌላኛው ኮላተራል ሊሆን ይችላል። ኮላተራል ስብስብ የሚያደርገው ፐርሰናል ጋራንቲ ነው። ለሰው ጥርሞች ማዘጋጀት ይችላል፣ እያደረግን ነው። ዋን ቱ ዋን ኮላተራል ላይ ያቀርቡ ይችላሉ ሰዎች። የሰዎች ኮላተራል ከኮላተራሉ ይበልጣል ነው። ስለዚህ እንደዚህ አይነት ጥርሞች ያስፈልጋሉ የሚለው ነው። መተማመን ያስፈልጋሉ የሚለውን መሰል ከወንድም ላይ በደል ወንድም ላይ ያምንበት ይገባል። ራይት ሳይላቀህ ነው የሚሰጠህ ወይ ባወቀ ልክ ነው የሚሰጠህ። ቅድም እንዳልኳቸው የኬዋይሲ ኢሹ ስላለ ዊዝሁ አይደንቲቲ ኢሹ ስላለ ያ ነው ትልቁ ችግር። አሁን በዲጂታል ተጀምሯል። ዲጂታል ሌንዲንግ መቼም ማያውቅ የለም። አሁን ታንክስ ቱ ቴሌብር ብዙ ተሞክሮች አሉ። እኛም እዛ ውስጥ የገባ ነው። በቤቱም ጁላይ ላይ ታገኛላችሁ የኒስርን አፕ ዲጂታል ሌንዲንግ በዲጂታል ሳትመጡ ምናምን ታገኙ ይችላላችሁ። የሀብዛት አፕ በራሳችን ፕላትፎርም እየመጣ ነው። ዲጂታል አፕ አለ የኒስር፣ እዛ ላይ ገብታችሁ መበደር ትችላላችሁ። ያለ ኮላተራል ማለት ነው። ስሞል ሳይዝ ያለ ኮላተራል። ኦኬ እሱ ፕሮባብሊ ጁላይ ላይ አክሰስ ማድረግ እንችላለን ማለት ነውና ስለዚህ ያ መተማመኛ ያስፈልጋል። መተማመኛው እየዳበረ የሚሄድ ነገር ነው። ትረስት ቢልት የሚደረገው ቢልት እያደረገ ይሄዳል። የከፈል ስትሄድ የከፈል ራውንዱ የጨመረ ሲሄድ ትረስት እያደረገ ይሄዳል ወይም በኮላተራል። ስለዚህ ያ ያስፈልጋል። በዛ መንገድ ማድረግ ይቻላል። ኮላተራል እንኳን ባይኖር በፐርሰናል ጋራንቲ ማድረግ ይቻላል። ሰዎች ሊፈርሙ ይችላሉ። ኦኬ ለምሳሌ ተበዳሪ ቅድም ያልኩት ኮንሰምፕሽን ወይም ደግሞ ፐርሰናል ሎን ላገባ ነው እና አንዳንድ ነገሮች ያስፈልጉኛል ብሎ የሆነ ያክል 100 ሺህ 500 ሺህ ለምሳሌ ሊሆን ይችላል ሲጠይቅ እኛ የምንሰጠው ምንድን ነው? የደሞዝ ዋስትና ነው። ሰሙዌር ተቀጥሬ እሰራለሁ፣ ስለዚህ ከደሞዜ ከፍላቸዋለሁ ወደፊት ብሎ እሱን መተማመኛ ይሰጣል። በዛ ነገር ይሰጣሉ። ኦኬ ያው ፊዚካል ኮላተራል አይደለም ግን ይሰጣል፣ አክሰስ ይደረጋል ሪላቲቭሊ በትንሽ ኢንትረስት ሬት። ስለዚህ የሆነ መተማመኛ ያስፈልጋል ነው እንደሚከፍል መተማመኛ ያስፈልጋል። አይዲያ የሚባለው ወና ላይ ያለ ነገር ነው። አይዲያ ወና ላይ ያለ የለም። ፕራክቲካል ማወቅ ያለብን አይዲያ ያለኝ እና የሚባል ነገር የለም። አንተ ማመን አለብህ መጀመሪያ አይዲያው ላይ። ከዛ ሰዎቹ ደግሞ ቅድም እንዳልኩት ማርኬት ማድረግ አለብህ፣ ማሳመን መቻል አለብህ። ፋይናንስ ለሚያደርግ ከወንድም ጀምሮ አይዲያውን እንዲያምኑበት ማድረግ አለብህ። ሰርተህ እንዳትመልስ ማረጋገጥ አለብህ። አገኘም ይሄ ኮርፖሬት ላይ ቢቱቢ ሲሆን አይዲያ ፎር ሄድዋርስ ኮሚኒቲ ስራው በቃ እንደሚሰራ ብዙ ያለፈ ኤክስፒሪየንስ ያ በረም እንደሚፈጠር ካፓሲቲ ወረድ ያ ካምፓኒ ካለ እና ስራውን ደግሞ ወደ የሚፈልገው ካለ ስለዚህ ያ እዛ ላይ ያማላታች እና ያ ልክ ነው። ምንድን ነው ከፍ ሲል ኤልሲ ይባላል። ከፍ ሲል አሁን ኢንተርናሽናል ሲሆን ኤልሲ ይባላል፣ ሌተር ኦፍ ክሬዲት ይባላል። ኦቨርድራፍት ኢዝ ላይክ ሴቪንግ አካውንት ኖሮ
ከሴቪንግ አካውንት በላይ ብር ስታወጣ ነው ኦቨርድራፍት የሚባለው። this is like guarantee LC ባሌት ኦፍ ክሬዲት ኢንተርናሽናል ትሬድ ውስጥ ገባ የዚህኛው ሀገር አንተ ያለበት ባንክ አለ ያኛው ኢምፖርት የምታደርግበት ወይም ኤክስፖርት የምታደርግበት ባንክ አለ ሁለቱም የሚገናኝ በኤልሲ ነው በጋራንቲ ነው ስለዚህ አንተ ልትገዛ ነው ልታስመጣ ነው ወይ ልትሸጥ ነው ስለዚህ ኤልሲ ነው የሚያገናኝ ሁለቱ ባንኮች በኤልሲ ነው የሚገናኙት ስለዚህ ያ ነው አሁን ይሄኛው ደግሞ እንትለው ምን ይባላል ላይክ ሪሲቬብል ካለ አንተ ተሰብሳቢ ካለ ተሰብሳቢ ሲሆን ፋይናንስ ማድረግ የሚባል አይዲያ አለ በኮንትራት ማለት ነው ኮንትራት ካለ ፋይናንስ ይደረጋል እሱ ይገዛል ማለት ነው ሪሲቬብል ይገዛል ቴዎሪቲካል ማለት ነው ቴዎሪቲካል ያለው ነው ፕራክቲካል የለም ትምህርት ቤት ስንማር እናስተምርም ሪሲቬብል ይሸጣል not only stock አክሲዮን ብቻ ነው የሚሸጠው ኮንትራት ይሸጣል ኮንትራት አንተ የምትሸጠው ነገር የሆነ ነገር ገዝተህ ኢንቨንተሪ ሊሆን ይችላል whatever ያ ይሸጣል not only stock ፕራክቲካሊ ግን እሱ አሁን የለም በፋይናንሻል ተቋማት በፎርማሎች ላይ እሱ የለም አልተጀመረም ገና የተሻለ ነው ምንድነው አንተ ቢዝነሱን በዚህ መንገድ ነው እየሰራ ያለሁት እንደዚህ ያደኩ ነው እዚህ ጋር ካደረጋችሁ እዚህ ጋር ደርሳለሁ ስለዚህ somebody can sign for you a guarantee personal guarantee እሱ ላይ አሁን ይቻላል አሁን ዙሪያ የሚያሉ ሰዎች እንትን ፌስ ነው ወይ ብርካሊ እንደዚህ የሚሰሩ እኛም የሆነ ሶሉሽን ለመፍጠር የሆነ የሰራ ነውና ምክንያቱም የኛዎቻችን ሰዎች ስራ አሉ ያበር ከሌለ ወይ ኮላተራል ከሌለ ትንሽ ከበድ እንደሚመልሰው ሹር እርግጠኛ ያህን ብር ግን ከዛ ለምሳሌ አሁን የሚሰራውን ኦቨር ትረስት ከተመናልከው ትረስት ሲሆን ሰንበሌዎቹ ጋር በብድር ግን አንዳንዴ ደግሞ የሆነ ዕቃ ወይ ከውጭ ትረስት ማይሆን እንደዚህ አይነት ሰንበሌዎች ብድር የሚያለ ያ ዲፊካልት ስለዚህ እንደዚህ ቢዝነሱ ማለቅ እኛም እንደዛ ስላሰብ እንደዛ የምታደርገው ያህንን የክሬዲት ስኮሩ ያ የሚሰጠው ያህንን ቼክ ባላንስ አድርጎ የሚሰጥ አይነት ፕላትፎርም ለመስራት እያሰብን ስለሆነ ከዚህ ተነስቼ ማለት ልክ ነው። ጥሩ አይዲያ ነው። ቆንጆ አይዲያ ነው። ተባባሪ ነው ጨምሪ ነው። ኦኬ እሺ ግን አሁን ለምሳሌ ምን ተሰራው ማለት ነው ፒኦ አቴንታይ ሊፈርስ ይችላል አንተ ከኔ ጋር አግሪመንት ትገባለህ አግሪመንት ባፈርሰው ይችላል ስለዚህ አንተ ወደ ኮርት ነው የምትሄደው እናንተ የምንዳኝበት ነገር እንደ ኮርፖሬት ስለሆነ የምናስበው ወደ ኮርት እንሄዳለን እንካሰሳለን ምናምን ግን እሱ ሲይዘው ደግሞ ያን የኛን ኮርስ እስኪያልቅ ይጠብቅ ነው ማለት ነው አንተም አላደረገው የሚበረታት ሲሆን ስለሚባለው ይችላሉ ምናምን እሱ ሀውስታት ፌር በታስባለ ኖንስለንት ግን ስትጠይቀው ለእኛ ስንሰጥባቸው አላደረግ እሱ እኛም ለተርነር ስንሄድ ሀውስታት ፌር ወደ ማይክሮፋይናንስ ኦር እንደው በየትኛው አንድ ላይ ለምሳሌ የሚሆነ ስራው ዲቴል ለምሳሌ ባህል ያባለው ሁኔታ እዛ ደግሞ በኔ ማሽኖች ያ ስራ ዲሊቨር የሚሆንበት እንደሱ ሲሆን ያ ስራ በሚሰራ ማለት ወንድም ያነሳው ጥያቄ ላይ መልስ ለመመለስ ያክል ምንድነው ግሩፕ የሚባል አለ። አሁን ማይክሮ ፋይናንስ ላይ ቲፒካል ብድር ግሩፕ የሚባል አለ። አምስት አራት ወይም ከዛ በላይ ሰዎች አንድ ላይ ሆነው በግሩፕ አንዱ ለአንዱ ጋራንተር የሆነ የሚሰጡበት አለ። አይደንቲቲያቸው ከታወቀ የት እንደሚኖሩ አንዱ ትሬሰብል ከሆነ ትረስት የሚዳረጉ ከሆነ ያንዱ አንዱን ያደርጋል፣ አንዱ የሁሉንም ይጠይቃል። በዛ መንገድ ግሩፕ የሚባል አለ። በዛ መንገድ አርስ ማድረግ ይቻላል። if you guys know each other and trust each other then the group
ግሩፕ ነው የሚባለው እሱን አክሰስ ማድረግ ይቻላል። ከዚ ያው አምስቱም ወይም ስድስቱም አይጠፉም ብለን እናስባለን። አትታይም ላይክ ነው እንደሱ አይነት ነገሮች አሉና ሪስፖንሲቢሊቲ ሞር ይጨምራል። ሶሻል ኢምፓክት አለው። በዛ መንገድ አድሬስ ማድረግ ይቻላል። እንደሱ አይነት ተሞክሮች አሉ። ብዙ እንደዚህ አይነት አይዲያ ብዙ አለ በዙሪያ የሆነ አምሳልክ ማለት ነው። እሺ አንድሬ ፈቀድ ወለድ ይኖራል እንትን ላይ ትንሽ ከዚህ በፊት ከነበረኝ ኤክስፒሪየንስ አብዛኛው አይ ነው የሚሰራው ስፔሲፊክ እንደው ለሴቪንግ ክላይንት ለመሆን ራሱ ወይ ኢንዲቪጁዋሎችን ወይ ሶል ቢዝነሶችን ነበር እንግዲህ ፔሪሲዎችን ነበር። ሶሪ እሺ ከሴቪንግ አካውንት ጋር ሎን ደረጃ ሳይደርስ ሴቪንግ አካውንት እንደ ካምፓኒ ለመጨረስ ፈቃደኛ ያልሆኑ አጋጥሞኝ ያውቃል። ፖሊሲ ካምፓኒ ማለት ነው። ፖሊሲ ኦኬ። እና እሱ ነገር ዚት አንድ የአጋጣሚ ካምፓኒ ፕሬፈረንስ ነው ወይስ አክሮስ ዘ ቦርድ ያለ ፕሪንሲፕል ነው? ለፖሊሲ ውስጥ ከኤምኤፍአይዎች ጋር የመስራት እንትን ነው እንዴት ነው እንትን የሚለው ቅድም እንትን ስትል አንዳንዶቹ ሪኳርመንቶች ኢንዲቪጁዋሎች ታርጌት ያደረጋቸው ፖሊሲ የጋብቻ ጥና ሊያመጣ ይችላል ሆን አይነት እና ይሄ ሪኳርመንቶቹ ከኢንዲቪጁዋል እና ኢንቲቲው ላይ ስለሚ ኦኬ። ጥያቄውን ከገባኝ ኤምኤፍአይዎች ፖሊሲን ፋይናንስ ያደርጋሉ ወይስ አያደርጉም? ጥያቄው ሴቪንግ ነው። ፋይናንሱን በግል ተበድረህ ለፖሊሲ ኢንጀክት አድርገህ ምናምን እንደዚህ ነው ወይ ለፖሊሲ ተጠቀመው ብላችሁ ይሰማዋል። ግን ፖሊሲውን እንደ ኢንቲቲ ሪኮግናይዝ ያደርጋል። ገባኝ። ጥያቄው ግልጽ ነው። ላላ ሲምፕል ነው ለኛ። ለምን አሁን ምንድነው ፐርሰናሊቲ ሁለት አይነት ነው ያለው። እንደኛ አይነት ፐርሰናሊቲ ያለ ደግሞ አርቲፊሻል ፐርሰናሊቲ ደግሞ አለ። ተቋማት ደግሞ ፐርሰናሊቲ ያላቸው ሌጋል ፐርሰናሊቲ ይባላል በህግ እነዛ የህግ ፐርሰናሊቲ ያላቸው። ስለዚህ እነሱ ልክ እኛ ጋብቻ እንደምንጠይቀው እነሱ ደግሞ መተዳደሪያ እና መሰረቻ ይባላል። መተዳደሪያ መሰረቻ ቼክ የሚደረገው ከዛ ማን መንቀሳቀስ ይችላል በፔሊሱ ስም ካለፈ ጀነራል ማናጀር ማን ነው ብድር ነበር ይችላል ወይ አገንስት ዋስ ኮላተራል ብላ ቼክ ይደረጋል። ስልጣኖቹ ማለት ነው። ኦኬ እንደዛ ናቸው የሚደረጉት እንጂ ይቻላል። yes maybe 80% of our loan ለፒኤልሲዎች ነው። ፔሪሲዎቹ በተሰማምቶ በፕሮግራም ኢንጀክት የታውቃል ዳይሬክት ነበር ይችላል መቆጠብ ይችላሉ መበደር ይችላሉ። it's just one form of business PLC share company እና sole proprietorship እሺ ማሽን ለመግዛት ማሽነሪ ነው ማለት ራሱ ተቋሙ ማሽኖችን ኦን አድርጎ ገዝቶ ይመስላል። ሊዝ ሊዝም ሊሆን ይችላል። ግን ኦኬ የብድር አካሄድ አለ። ኦኬ አንዳንዱ አሴት ማለት ነው። አሴት ማሽነሪ ሹር አሉ ብዙ ነገሮች አሉ። ሹር ማሽነሪ እንገዛለን። ማሽነሪ እንዲከራይ እናደርጋለን። ማናረገው ማሽነሪ ሊዝ ነው ማናረገው። ላይክ ለምሳሌ ልማት ባንክ እንደሚያደርገው ምናምን ሊዝ የሚባሉ ተቋማት አሉ። ባይዘው በብሔራዊ ባንክ ስር ያሉ ሊዝ በብሔራዊ ባንክ ስር ባንክስ፣ ኢንሹራንስ፣ ኤምኤፍአይስ ሊዝ ካምፓኒስ አሉ። ሁለት አይነት ኦፕሬቲንግ እና ፋይናንስ ሊዝ ይባላል። ወይ ያን ማሽን እየገዙ አሚን ተቀብሎ እየሰሩ የሆነ ጊዜ መመለስ ይችላል። ኦን ማድረግ ይችላል። ኦን ማድረግ ፋይናንስ ሊዝ ይባላል። እየሰሩ ሲጨርሱ መመለስ ኦፕሬቲንግ ሊዝ ይባላል። ስለዚህ በሁለቱም አለ ሊዚንግ ካምፓኒዎች አለ በብሔራዊ ስር የሚተዳደሩ። ኦኬ እንደዚህ አይነት አለ። ይቻላል ስለዚህ it's good to have questions. I love questions by the way. አንድ አራተኛ የት አንድ አራተኛው ኦኬ ሴሚ ቤዝድ ሌንዲንግ ማለት ነው። ኦኬ አንድ ሰው ፕሮዳክት አለ
እንዳልኳችሁ ነው ሪኳየርመንቱ። ለምሳሌ አሁን እኛ እንደሱ አይነት ፕሮዳክትም አለን ላይክ ሰው ይፈልጋል ነው ነገሩ። ዛሬ ይበደራሉ ካለ ዛሬ ነው አክሰስ የምናደርገው አክሰስ እንዲያደርጉ የምናደርገው። ሌላኛው ደግሞ ሰዎቹ ምንም ሳይኖረው ዛሬ ነው መጥቶ ይበደራል። የኛ አብዛኛው ብድር እንደሱ ነው። ለየት ይላል ምናችሁ ለዛ ነው ኤግዛክትሊ 34 ምንም አይነት እንትን የለውም። ለእኛም ያመጣው ነገር የለም። ብድርን አክሰስ የምናደርገው ቀጥታ። ስለዚህ በቃ እሱ ከፈለገ እሱ ነው የምንሰጠው። ሌላ ነገር ነው ቆጥብና ስር ሌላ ነገር ነው። ዛሬ የፈለገው ቆጥብ ነው የምትለው አይበጣም ማለት ነው። ዲማንድን ማንበብ ማለት እሱ ነው። ከስተመር የሚፈልገውን ነገር አውቀህ ሌጋሊቲን ጠብቀህ ሰርቭ ማድረግ ነው እና እነሱ የተወዛቸውን የተሻለ እንዲሆን ማድረግ ነው። አስ ቢዝነስ እንጂ አይገናኝም ማለት ነው። ከስተመር ነው የምትከተለው እንጂ ገበያውን ተከተለም ሰው እና ስለዚህ ለምሳሌ የሆኑ ሰዎች ዛሬ ላይ በድሮ ይችላሉ፣ ነገር ግን የነበረ ተስፋ አላቸው ወይም ፍላጎት አላቸው። ስለዚህ ዛሬ ላይ የሆነ ብር አላቸው ያስቀምጣሉ፣ እየቆጠቡ የሆነ ስቴጅ ሲደርሱ የዛን ታይምስ 4 ታይምስ 5 ዋቴቨር ለካፓሲቲያቸው ብድራክስ ያደርጋሉ። ሴቪንግ ቤዝድ ሌንዲንግ እንለዋለን። አሁን በዲጂታሉ መጠናል፣ በኮሚሽናሉም አለን። ሰዎች ያክል ይቆጥባሉ፣ ከሆነ ጊዜ በኋላ ከፍ ያለውን ሳይዝ ይወስዳሉ። በስ 200 ሺህ ይቆጥቡና 1 ሚሊዮን ብር አክሰስ ያደርጋሉ። ኦኬ ዛት እሱ 1/4 ምናምን ትለው እሱ ነው። ኦኬ ታይምስ 4 ይበደራል ማለት ነው። 250 ሺህ በሆነ ጊዜ ይቆጥቡና 1 ሚሊዮን ብር ይበደራል ማለት ነው። 1/4 ማለት አንድ ጊዜ ላይሆን ይችላል፣ በሆነ ጊዜ ውስጥ ሊሆን ይችላል የሚቆጥበው። yes አንድ አይነት ከስከምትከማ ፊት አያደርግም። ዋን ፊት ቱ ኦል የሚባል ነገር የለም። አዝማች ስፔሲፊክ ቫሪያብል እንትን መጨመር አለበት። ቦተም ላይናችን እኛ ፕሮፊት ነው። this is business ሰዎች የሚፈልጉትን ነገር ማስተካከል ነው። አንድ ጊዜ ሊቆጥብ ይችላል፣ በየወሩ ሊሆን ይችላል፣ በየሁለት ወር ሊሆን ይችላል፣ በየሳምንት ሊሆን ይችላል። ዲፔንድስ ኦን how he generates income, how she generates income, how that business generates income ነው ultimately. So አሁን I'm an entrepreneur here, successful entrepreneur ነው ፈልገው በዚህ አሲስ ኦዲየንስ እና ያቺን ካራክተር እንትላን ማክሲማይዝ ማድረግ ፈልጋለሁ። ግን ያለኝ ባንክ አካውንት ንግድ ባንክ ነው፣ አቢሲኒያ ነው ሶ ያቺን ካራክተር ሂስትሪ እንትላን ማክሲማይዝ ለማድረግ ትራንዛክሽኖችን ሁሉም በንስር ማድረግ አለብኝ ወይ in the future ወይስ how do I build that character ከእናንተ ጋር? ካራክተር ወይስ አዘር ባንክ ትራንዛክሽን ሲለቃል? ካራክተር ማለት ብድር መበደርና የመክፈል ሂስትሪ ነው አጭሩ። ነው ሳይሰለኛ ጋር ታንወ ተበድሬ መልሼ ከሆነ ያዛስ ኦልሶ ካራክተር ከኔ ጋር ነው የማይጠበቅበት because as long as we can trace that data from that central repository you don't have to have the history with us, right? We can access that data. So ቢኖር መልካም ነው ግን necessarily አይደለም። ኦኬ መስር ጋር ስትመጣ somewhere እንደተበደረ ያውቃለሁ መልሼ ያውቃለሁ so we can trace this. so እናንተ ጋር ቢልድ ማድረግ ፈልጋለሁ ይቻላል። it's part of character. so የሚበላሸው መቼ ነው? ፕሮሚስ አድርገህ ሳትከፍል ስትቀር፣ ስልክ አታንሳ ስትቀር፣ መጠን እስከ ሳታንሳ ስትቀር፣ አይዲያ ሳትሸጥ ስትቀር ነው ካራክተር የሚሆነው። ያኔ ነው ካራክተር የሚያደርገው። ኦኬ እንደሱ ናቸው የካራክተር ነገሮች። ለእኛ በጣም ቻሌንጂንግ ናቸው። ካራክተር በጣም ቻሌንጂንግ ናቸው። ካራክተሩን እስካወቀው ድረስ በጣም ኢዚ ነው። ካራክተሩን ካወቀው በጣም ኢዚ ነው። በጣም ብዙ አይነት ካራክተር ነው የምናውቀው። ያው በዘርዝረው እዚሁ ነው እራት የምንበላው። ብዙ ነው። ኦኬ ነው ካራክተር ብዙዎቻችን ጋር የካራክተር ኢሹ አለ። ትግስት ኢሹ አለ እና ዲጂታል ምናምን አሁን እየጀመረ ነው። ዲጂታሉ ጥሩ ነው። አሁን ባይዘው ጥሩ ነው። አሁን ወደፊት ያለው ነገር ጥሩ ነው። አክሰስ ቱ ፋይናንስ ወደፊት ይጨምራል። ለምን እንደሚጨምረው አበዳሪ ተቋም የአይደንቲቲ ኢሹ አይኖርበትም። it was an issue of identity previously. no identity issue አይደለም። you'll have only one unique ID, you'll have only that እንትን traceable ነው፣ ይገናኛል። ስለዚህ በናሽናል አይዲ ቼክ ማይደረግ ነገር የለም። የተሳሰረ ነው።
ታንክስ ኢትዮ ቴሌኮም ዳታቤዝ እዛ ላይ አክሰስ ይደረጋል። ሁይሱ ይታወቃል። ስለዚህ ምንም ችግር የለውም። ኦኬ ከዛ ቀጥሎ የካፓሲቲ ጉዳይ ነው የሚመጣ። እነሱ ደግሞ ቀላል ነገሮች ናቸው። ቀላል ነገሮች ናቸው እና አይ ቲንክ ለአበዳሪ ተቋሙ ኤክሰርሳይሱ በጣም የሚያቀልበት ይመስለኛል። ከባዱ ነገር አሁን ይፈታልን ያለው። ስለዚህ the future access to finance is better ብዬ አስባለሁ። ዲጂታል ደግሞ እየመጣ ነው። you can start ዲጂታል ለምሳሌ ዲጂታል የፈለግከው አንተ 500 ሺህ ነው ግን አንድ ጊዜ የምታገኘው 100 ሺህ ከሆነ 5 ሰዎች እንዲበደሩ ታደርግ ይችላል። because the bank will not give you 500,000 at once or at the very beginning, but you can invite 4 of your friends and in total you can get 500,000 initially. This is the way. If you know how, you search for the way. Sure. Then you need to build trust. እኛ ጋር 100 ሺህ ነው ጓደኛ ጋር ደግሞ 100 ሺህ ነው። ትረስት አድርገህ አለብህ። እየመለሰ ራውንድ እየጨመረ ሲሄድ እያደገ ይሄዳል። ባትፈልገው እንኳን መጀመር አለብህ። ባትፈልገው ትንሽ እያሳደግ ትሄዳለህ። ዛት ወይ ካራክተሩ ያድጋል፣ ካፓሲቲውም እያደገ ይሄዳል። ስለዚህ ዲጂታል አይቲ ሞር አንሎክ ያደርጋል። ስለ ኢንተርፕራይዝ ምናምን ጥሩ መፍትሄ ነው ብዬ አስባለሁ። because if you believe on the idea then ፋይናንሲንጉ በዛ መንገድ መገኘት ይችላል። ኮላተራል ሪኳየርመንቱ በጣም ሎ ስለሆነ በዛ መንገድ ያግዛል ብዬ አስባለሁ። ከዛ ውጭ ግን ለኢንተርፕራይዝ because if you have no idea አለ ብላችሁ ካሰባችሁ ጻፉት። አይዲያውን እናንተበት ኔትወርክ አድርጉበት። ወረቀት ላይ ብቻ የሚሰራ ነገር የለም። ፕራክቲካሊ ቴስት አድርጉት፣ ናቪጌት አድርጉት። ከዛ በኋላ ነው ቢይንግ ግሩፕ ላይክ እኔ አይዲያ አለኝ ይሄ አይዲያ አለኝ አንድ ላይ ግሩፕ ኦፍ ኢንተርፕራይዝ ናቸው። አንኳኩ you can connect ኮክሬት ማድረግ ይችላል ፕሮዳክት ኦኬ because እንትን ያስፈልጋል አሶሲዬሽን ያስፈልጋቸዋል። አሁን ይህ ፕላትፎርም ጥሩ ነው። ስትገናኙ መቀየር አለባቸው። ሬጅስተር አድርጋችሁ ከሆነ ያን ላኩላቸው በኢሜላችሁ ምናምን ስልካቸው አንድ እንትን ይኖራል፣ አንድ ፕላትፎርም ይኖራል። ከዛ ፕላትፎርም መናገር ትችላላችሁ። you can chat can discuss about that እንዲፈልጋለሁ ሰው ማናገር አንላማች ማናገር ትችላላችሁ። ለኛ ትርጉም አለው እነሱ በዛ መንገድ ውስጥ ኢንዲቪዥዋል የመጡ ማንኳኳት ኦኬ ሳይዛችሁን እናውቃለን፣ ፍላጎታችሁን ማወቅ እንችላለን። እንግዲህ እናንተ ፍላጎት ትልቅ ሎን ፈላጊ ስንት ነው? ለምሳሌ ዛሬ ትልቅ የሚፈልገው ከዚህ ውስጥ ስንት ነው? ዛሬ አይዲያ አለኝ መስራት እፈልጋለሁ ይሄን ባገኝ ኖሮ እሰራለሁ የሚል ሰው ትልቅ ሶስት ስንት ነው? ታሃይስት ስንት ነው? ስንት ብር ነው የምትፈልገው? ሎን ሳይዝ 10 ሚሊዮን ብር 100 ሺህ ብር ኦኬ is good አንድ ሚሊዮን ብር ለምሳሌ አንድ ሚሊዮን ብር ሲቀመጥ ግን ቢዝነስ አለ ፕራክቲስ ላይ ሞካከት ደግሞ 5 ፋይናንስ of course አድጓል ማለት ነው። ብር በጣም ትልቅ 10 ሚሊዮን ብር ለስታርታፕ በጣም ትልቅ ነው። እሱ አይዲያ 200 ሺህ በቂ ነው። 100 ሺህ በቂ ነው ዛሬ። ከዚህ ከ100 ሺህ በላይ ከፍ ያለ ዲማንድ ያለው አለ። 1 ሚሊዮን ብር ከ1 ሚሊዮን ብር ከፍ ያለ አለ። ስንት በሳምንት ሰርተህ ምንም ሰራው ቡና ኤክስፖርት አደረጋለህ። ኦኬ በሳምንት ምንድን ነው የምታደርገው? እንዴት ነው how do you make money in a week time like how quick ከማን ነው ገዛው? እሺ ገዝተህ ለማን ሽጠው? ኦኬ ገዢ መፈጸም አይችልም። ግን ገዢ መፈጸም ይችላል። ኦኬ ስለዚህ በዛ ገንዘብ ምክንያት በጣም ብዙ ስራ አጣ። ምክንያቱም አንዱ ቡና ውስጥ ነው የሚችለው ነገር ለምን እሱ ቀጥታ ከነሱ አይገዙም? ከሴክስ አይገዙም? ኦኬ እሱን ደግሞ ለተወሰነ ግዢ ያያያዙት
እነዚህኞቹ ደግሞ የእኛ ፓርትነሮች ደግሞ ብዙ ግዢ ስለሚፈጽሙ አንድ ግዢ ከ5 እስከ 10 ሚሊዮን ብር ወንበር የሚሸጥ ወንበር ሲባል ሲሆን እጃቸው የሚሆኑት ማለት ነው። ያው ሞር ሰርታል ገበያ ውስጥ እጃቸው ጥሩ አይዲያ ነው። Give me a call, right? Just give me a call. He's good, to be honest. Just give me a call. Okay, thank you.